የኒውዮርክ ታይምስ ዘጋቢ በኤርትራ በረሃዎች ተጉዞ ያገኘውን የነጻነት ታጋይ ፎቶግራፍ ካየ በኋላ አንድ ወዳጄ እንደሚከተለው ነበር ያለው። ገራሚ ፎቶ ነው። ብዙ መልእክት የቆቅ አይኖች ውስጥ ተቸክችከዋል። እንደ ሞርጋን ፍሪማን ገጽ ፊቱ ላይ የተበተኑት የኑቅ ቅንጣቶች ለ58 ዓመቱ ጎበዝ ሌላ ግርማ ሞገስ ደርበዋል። ሰውየው ከፖለቲካ ቅንጥብጣቢ የሚቃርም መጻጉ አይደለም። ምቾትና ደስታውን ለዓላማው የሰዋ መነኩሴ እንጂ። የተከበረ ሙያ ያላት እመቤት ባለቤት፣ ቅንጡ ትምህርት ቤት ልጆቹን ከፍሎ ያስተማረ አባት ነው። ይህ ሰው ከምቾት ሰገነቱ እታች አፈር ላይ ወርዶ ለአገሬ ነጻነት ይባዝናል። አንዳንድ ትችት እንጂ መፍትሄ የማያዘንቡ መካሪዎች ሰውየው ስልጣን ፍለጋ ነው እዚህ ውስጥ የገባ ይሉታል። ከሆነም ደግ አደረገ። ፖለቲካ ስልጣን የምትይዝበት አምባ እንጂ እንጆሬ የምታወርድበት መስክ አይደለም። ስልጣን መፈለግ ነውር አይደለም። ቅቡል የሆነ ውክልና አለ ሆይ ነው ጥያቄው። ስልጣኑን ለመያዝ ሰውየው የትንሽ ህልም እስረኛ አይደለም። ከማንም በተሻለ ለህዝቡ በተግባር የቆመ የትንታኔ ሳይሆን የተግባር አርበኛ ነው። ይህ ሰው ጉራጌ ወዳጆቻችን ሊመኩበት ይችላሉ። ሰውየው ግን የኛም ጋሻ የኛም ወኪል ነው። ድምጽ የሰጠነው ከንቲባችን ነው። ድምጻችንንም ውክልናችንንም የተሸከመ መሪ ነው። በብሔር የማንወከል የሚሊዮኖች ድምጽ ነው። በብሔር መወከል ለሚፈልጉትም ቀዳሚ አጋር፣ ቀዳሚ ተገን ነው። በደነበሸ ኩሬ የቆመ ሳይሆን በሚገሰግስ ወንዝ የሚቀስፍ የሀገሬ ተስፋ ነው። እድለኛ ከሆንኩ እግዚአብሔር ትረፊ በሚላት ኢትዮጵያ ጀግናዬን ከፍ ብሎ አየው ይሆናል። ስም ብርሃኑ፣ የአባት ስም ነጋ፣ የአያት ስም ቦንገር፣ ማዕረግ ፕሮፌሰርና አርበኛ። የአውሮፓ ህብረት በኢትዮጵያ ጉዳይ ባደረገው ስብሰባ ላይ አስተያየታቸውን እንዲያቀርቡ በተጋበዙት መሰረት ሰሞኑን በብራሰልስ የተገኙት ፕሮፌሰር ብርሃኑ ነጋ የኢትዮጵያ መንግስት አሁን ከያዘው አቋም ለውጥ ካላሳየ የሚከተሉት ምርጫ ምን እንደሆነ ለቀረበላቸው ጥያቄ እስከ መጨረሻዋ የህይወቴ እስትንፋስ እፋለመዋለሁ ነበር ያሉት። ለመሆኑ ፕሮፌሰር ብርሃኑ ምን አይነት ሰው ናቸው? ግላዊ ማህበራዊም ሆነ ፖለቲካዊ ህይወታቸውስ ምን ይመስላል? አሁን እነኚህ ጉዳዮች በመጠኑ ወደ ታሰስንበት ቃለ ምልልስ እናመራለን። መልካም ቆይታ። ሰላም ጤና ይስጥልን ተመልካቾቻችን፣ አድማጮቻችን። የዛሬ እንግዳዬ የአርበኞች ግንቦት ሰባት ሊቀመንበር ፕሮፌሰር ብርሃኑ ነጋ ናቸው። ፕሮፌሰር ብርሃኑ ነጋ ላቀረብኩት የቃለ ምልልስ ጥያቄ ፈቃደኛ ሆኖ በአድማጮች ስም ከልብ አመሰግናለሁ። አመሰግናለሁ ደሬ። እሺ እንግዲህ ዛሬው እስኪ ሰላም ቢሆን ጠይቀኝ ይሻል ነበር አይደል? ዛሬ ሰካራሙን እንትን አድርገን ይሻል ነበር። እንደዛ ይሻል ነበር። እናረጋዋለን። ዶክተር ብርሃኑ እስኪ እንደው ወደ ፐርሰናል ነው ዛሬ እናተኩርና የት ተወለዱ? በመቼ ዓመተ ምህረት ተወለዱ? ደብረ ዘይት ነው ተወለድኩት 1950 ዓመተ ምህረት 1950 በኢትዮጵያ አቆጣጠር ባለሻ። የእናቶ ሙሉ ስም የአባቶ ሙሉ ስም? አበበች ወልደ ጊዮርጊስ ነው የእናቴ ስም። አባቴ ነጋ ወንበር ይባላል። በጣም ጥሩ። የአንደኛና የሁለተኛ ደረጃ ትምህርት ቤት የት ነው የተማሩት? ትምህርት የጀመርኩት አጼ ልብነ ድንግል ነው ደብረ ዘይት እስከ 4ኛ ክፍል። ግን የኳስ ምናምን በጣም ወድ ስለነበር ትምህርት ላይ አስቸገርኳቸው መሰለኝ። ወላጆቼ አንድ አጎቴ አቶ ሽረጋ የሚባል አጎት ነበረኝ አስተዋሪ። ወደሱ ናዝሬት ላኩኝ አጼ ገላውዲዮስ። አጼ ገላውዲዮስ ከ5ኛ እስከ 7ኛ እዛ ተማርኩ። ከዛ ተመልሼ ደብረ ዘይት 8ኛ ክፍል ተማርኩ። ከዛ ወደ አዲስ አበባ ቤተሰቡ ሙሉ ስለሄደ ፋሲልክ 9ኛ ክፍል ጀምሮ ፋሲልክ አጠቃላይ ሁለተኛ ደረጃ ትምህርት ቤት። ከዛ ዩኒቨርሲቲ መጀመሪያ ዓመት እንደጀመረ ነው ነገሩ። እንግዲህ በልጅነቱ ዝንባሌው እንግዲህ ኳስ እንደነበር ነግረውኛል። እንደው ግን ጸባዩስ ወላጆቹ እርሶን በልጅነቱ ብርሃኑ ምን አይነት ልጅ ነበር ብለው ነው ወላጆቹ የሚገልጹት? የሚገርም ነው። በዚህ ሰሞን እናቴ አግኝተናት እናወራ ነበር። ነው ማን ነው በልጅነት ያስቸገረሽ? ማን ነው እንደው ከቤቱ ብዙ ያላስቸገረሽ ሰው ምናምን ሲባል ይሄ ደግሞ አሁን ጉራ ነው መስፈርቱ። እሷ ያለችው ነው መሰከረችው ነው። ምንም ያላስቸገረኝ ልጅ እሱ ነው። እንግዲህ እሷ እንደምትለው እኔ ግን የራሴን ሳውቅ በጣም ኳስ በጣም ወድ ስለነበር
ይሄ ጥናት ላይ ምናምን አስቸግር እንደነበረ ነው ማውቀው። ለዚህም ይመስለኛል ወደ ናዝሬት የሰደዱኝ። ኮዝ እስከ 5ኛ ክፍል እስከምገባ ጥሩ ተማሪ አልነበርኩም። የኳስ ክሬላ ሳለፋ ነበር። ለቤተሰቡ ስንተኛ ልጅ ነው? አባቴ ከመጀመሪያ ሚስቱ አንድ ልጅ ነበረው፣ የሁላችንም ታላቅ ተክሎ የሚባል። ከእናቴ ግን ሶስተኛ ነበር። ሁለት እህቶች ነበሩ ከኔ በላይ፣ እኔ ሶስተኛ፣ የመጀመሪያው ወንድ ነኝ ለእናቴ። በወጣትነት መቼም ሁላችንም ያለፍንበት ነው። የፍቅር ህይወት የሚባል አለ። የፍቅር ህይወቱ በወጣትነት ማለት ጾታዊ ፍቅር ህይወቱ ምን ይመስል ነበር? አይ ቲንክ በኔ እድሜ ወጣት የሆን ልጆች እንግዲህ 12ኛ ክፍል ሰው ነው የ66ቱ አብዮት የተጀመረው እና ከ11ኛ ክፍል ጀምሮ ፖለቲካ ውስጥ ያው የተማሪ እንቅስቃሴ ውስጥ ምናምን ትንሽ እንትን ነበርኩ እና 12ኛ ክፍል በኋላ ደንበኛ እንትን ሆነ። የትምህርት ቤት ወኪል ሆኜ ሄጄ ነበር። እንደውም ያኔ መጀመሪያ ያው ግርግሩ በተነሳ ዘመን አንድ ወታደራዊ ኮሚቴ የሚባል ነበር፣ ወደዛ ገብቼ ነበር። ከዛ በኋላ ብቻ ቶሎ ወደ ኢህአፓ ስንገባ በቃ በዛ ጊዜ ይታይ የነበረው ይሄ ገርልፍሬንድ መያዝ እንደ ኖር ነበር የሚቆጠረው። አብዮቱን ትተህ ትግሉን ትተህ ጊዜህን እንዲህ አይነት ነገር ላይ ታጠፋለህ ወይ ምናምን ስለሚባል ብዙ እንደዚህ ኮሚቴ ነበራችሁ ለዛኛው? አዎ። እና እንደ ኖርም በጣም አሁን ሳስበው በጣም ይገርመኛል ምልህ እዛ እድሜ ያሉ ወጣቶች ገርልፍሬንድ መያዝ ኖር ነው ወይንም ኦር እንግዲህ ምልህ የኦፊሻል ትዕዛዝም አይመስለኝም። እንደዛ ከበፊት የመጣ ነገር አይደለም። ግን ብሎ የነበረው ስሜት በቃ ሰው ሁሉ እዛ ትግል ውስጥ ላይ ስለነበር ነው የገባ ነው ማለት ነው። ሌሎቹን ሴት እንትን የሚያባሩ ምናምን የአራዳ ልጆችን በቃ ጆሊዎች ነበር የምንላቸው። ጆሊ ጃኮች ይባላሉ። እና ዩዶንት እንደ ሲሪየስ እንዳልሆኑ ነገር አድርገን ነው የምታየው። ስለዚህ እዛ ላይ ነበር ሰው ብዙ ዲሲፕሊን ነበራችሁ በጣም እንትን ነበር። አሁን ካለችው ባለቤቷ ጋር ዶክተር ናርዶስ መቼ ተገናኙ? መቼ ትዳር መሰረቱ? እንዴት ተገናኙ? እስኪ እንግዲህ አሜሪካን ሀገር ነው የተገናኘነው። በፈረንጅ አቆጣጠር ነው ማውቀው። 1987 ነው የተገናኘነው ዋሽንግተን። ወደ 79 አካባቢ እኔ ኒውዮርክ ነበር ካንዴ ፕራይቬት ስኩል ነበርኩ። ከዛ መላለስ ነበር። ዘመዶችና እዛ ነበሩ። ትምህርት ቤት ሳይኖር በክረምትና በበጋ ላይ እዛ ሄድ ነበር እና አንድ ሰርግ ቦታ ላይ ነው ሳያስተዋወቀን የመጀመሪያው ብሎ ከዛ ከሁለት ዓመት በኋላ ተጋባን። በ89 ነው የተጋባነው። ያው ግፊቱ መቼም ከወንድ ነው ብዬ ነው። አዎ ተንበርክኬ ጠይቄ ያባውት ነው። ባለቤቶ እንግዲህ ስንት ሴት አለው እንደሚጠይቅ አይደል? ያው ባበሻው በእኛ ባህል እንደዛ ትክክል። አንድ ጊዜ ሀገር ቤት እያሉ ያው ትልቅ ነገር ያየሁት ልጅ ሲወጣ ህይወት ያለው ነገር ሲወለድ ነው። ልጆች ሲወለዱ የሚል ነገር ተናግረው ሰምቻለሁና ባለቤቴ ለኔ የሰጠችኝ ብሉት ስጦታ እሱ ነው ማለት ይቻላል? አዎ አሚን ብዙ ነገሮች አሉ። ወንጭም በትዳር ዓለም ስትኖር በፍቅር ስትኖር አንዱ ለአንዱ ብዙ እየሰጠ ነው የሚኖረው። ግን መቼም የሴት ልጆችን ጥንካሬ የሴት ልጆችን ሴት በመሆናቸው በአንድ በኩል ጸጋም ነው። ግን ልጅ ሲወልዱ ማየት እዛ ሆኖ ማየትን የሚያክል ለሴት ልጅ ያለኝን እንትን የቀየረ ነገር የለም። ሁለተኛ ልጅ ሲወልድ የመጀመሪያው አምልጦኝ ነበር። በአጋጣሚ ኢትዮጵያ ሄጄ አምልጦኝ ነበርና ሁለተኛው ላይ እዛው ነበርኩ እና ሲወጣ ምናምን እዛ በቃውጪ እና በፍጹም የሚገርም አይነት ስቃይ ነው የሚችሉት ያንን ማድረግና እዛ ቁጭ ብለ 3 ሰዓት 4 ሰዓት ያውም ሁለተኛው ልጃችን ሲወለድ ያሱ በቶሎ ነው የወጣው። አይ ቲንክ በጣም አስቸጋሪ የመጀመሪያው ልጅ ነው። ሁለተኛው ላይ ትንሽ እንደውም ይሻላል። ሰውነቱ ትልቅም ቢሆን ወደ 13 ፓውንድ አካባቢ ነበር። ትልቅ ነበር። ግን
እና ቁጭ ብዬ ያንን እዛ አብሬ ሳይ በቃ ሴት ልጆች በእውነት በጣም ጠንካራ የሚገርም ነገር ነው። እኛ ሀገር ባል ወይ በጊዜ ይመጣል እንጂ ከተወለደ በኋላ እዚህ ሀገር ያለው ካልቸር እንደሚገርመኝ በሚወደድበት ጊዜ ወንዶች ግዴታ ይገባሉ ካሉ። አዎ እኔ እትብቴ ቆረጥኩት ነኝ ሲጎር ይወደድ እኔም እንደዚሁ ነኝ የቆረጥኩት። ግን ምልህ መቼም ለወንዶች ይሄ ያስጨነቃቸው እንትን የሚያደርጉ ሁሉ ፌንት የሚያደርጉ እሱን ሲያዩ ብዙ አይነት ነገር ነው። ብዙ ወሬ አለ ልጅ ሲወለዱ ባዩ ሰዎች መካከልና ግን ሪሊ እንደው አንደኛ እንደው ፍጡር የሰው ልጅ እንዴት እንደሚፈጠር እዛ ጋር ሆነ ማየት ምችም በጣም ትንግርታዊ ነገር ነው። ግን በዛ ላይ ሴቶች የሚሄዱበትን ስቃይ እንደዚህ በዚህ ደረጃ የሰው ልጅ ለመፍጠር የሚታየውን ስቃይ ስታይ እኛ በጣም ትልቅ አክብሮት ይኖርሃል። ሴቶች በዛ ስር በማለፋቸው ራሱ አንዳንድ ጊዜም ትንሽም ስለሚጮህብህ እንትን የፈጠርክብን አይነት ነገር እየቻልክ ነው። እኔ ራሴ ስለማውቀው በጣም አስቸጋሪ ጊዜ ነበር። አስቸጋሪ እንደውም አንድ ቢላዋም ይዞ ሄዳ በሻለ እኮ እዚያ ሀገር አላኛ ሀገር የሚቀመጠው ራስጌ አውቃለሁ። እዚያ ሀገር ቢላዋ ይዞ ሄደ ልትወልድ ሲቆርጥ ይተያዛል። እኛ መስከረን ያስፈታ ነው ታውቃለህ። እዚያ ሀገር እንደ አሸባሪ መስሏቸው ደረገጥ እሱ እንዳያቃዣት ብሎ ነውና እርግጥ ይሄ ደስ የሚል ነገር ነው። ነገሩ እንድታይ መደረጉ ባህላቸው እኛም ሀገር መለመድ ያለበት። ስንት ልጆች ነው ያሉት ዶክተር ብርሃኑ? እንግዲህ አልፎ ዶክተር ዳተወቅ አንድ ተሰብሳቢ አሜሪካ እኔ ፕሮፌሰር ስላቸው ያራኳቸው ይመስላል ሲል ሰምቻለሁ። ብርሃኑ ይዘህ በቃ የተዋወቅን ለምን እንደዚህ ራስ ለምን ጋዋል? ሁለት ልጆች አሉት ኖህና ኢያሱ። አሁን በምን ሁኔታ ላይ ይገኛሉ? ኖህ በኢንጂነሪንግ ትምህርቱን እየጨረሰ ነው። 1 ዓመት ይቀረዋል። ኢያሱ ዘንድሮ ተመርቋል። ፕሪሜት ነው የተመረቀው። አሁን ወደ ስራ ዓለም ሊገባ ነው። ሲስተም የጀመረውን 1-2 ዓመት ሰራለሁ ብሏል። ለናይ ነው እንግዲህ እስኪ ከዚሁ ጋር ያዋዛን ደግሞ ሌላ ጥያቄ እናንሳ። እንግዲህ ቀደም ሲል ነግሮኛል። በልጅነት ጊዜው ራሱ ስለ ሀገር ጉዳይ ያስቡ ነበረ። በወጣትነት ጊዜያቸው እንዴት እንዳሳለፋችሁ እንዴት ሲሪየስ እንደነበራችሁ በሀገር ጉዳይ ላይ ነው እና ከዛን ጊዜ ጀምሮ እስካሁን ድረስ አልለቀቀውትም። ይሄ ነገር አልለቀቀውትም። አንዳንዴ እተዋለሁ የሚሉት ነገር አለ። አንዳንዴ እኔ አሁን ለምሳሌ እንደዚህ መጽሐፍ ነገር ምናምን እንደው ትቼው እስኪ አንዳንዴ ምናምን እንዳለው ግን አይተውም ራሱ የማይተው ነገር አለና ይሄ ነገር እርሶን የተወት አይመስለኝም። ቀደም ሲል ጀምሮ በረሃ ሄደው ነበር ድሮ የአባን ተቀላቅለው ነበር። አሁን ደግሞ ከረጅም ጊዜ በኋላ ከአሜሪካ ተመልሰው በፖለቲካ ተሳትፎ ማድረግ ጀምረው በቅንጅት ከዛ ደግሞ በኋላ መጣው። አሁን በተለይ በቅርቡ ከቡክኔል ዩኒቨርሲቲ የፕሮፌሰርነት ማዕረግ ባገኙ ማግስት ማለት ይቻላል እነዚህ ልጆች አሉ፣ የደረሱ ልጆች አሉ፣ ባለቤቱ አሉና ወደ በረሃ መውረድ ውሳኔ ወስነው አድርገውታልና በቤተሰቡ ላይ ጫና አልፈጠረበትም። የዚህ አይነት ውሳኔ ወላጆቹም ሆኑ ባለቤቱ ልጆቹስ በእኛ አስተሳሰብ በተለይ በኢትዮጵያ በእኛ አስተሳሰብ ልጅም ይሁን ማንም ይሄን አይፈቅድም። በአብዛኞቻችን አይፈቅድም ይሄን ማድረግና እንደው ጫና አልመጣበትም ከልጆቹስ? እርሶንስ የተፈታተኑት ነገር የለም? አይ እንዲህ አይነት ውሳኔ ስትወስን ቀላል ውሳኔ አይደለም። እዚህ በፊት አንድ በሆነ ቦታ እንዳልኩት ወደ በረሃ የመሄድ ውሳኔ እንደ ድርጅት በጉዳዩ ላይ ተወያየ ነው። አንዳርጋቸው ተይዞ ወያኔ እጁ እንደገባ ባሳወቀ በሳምንቱ ያደረግነው ስብሰባ ላይ ነበር እና በዛ ስብሰባ ላይ እየተነጋገርን ነበር። እሱ የጀመረውን ስራ እንዴት ነው መቀጠል የሚቻለው፣ ማን ነው መሄድ የሚችለው ምናምን ሲባል እኔ በዛ ጊዜ ብዙ የሚያቅማማውበት ነገር አልነበረም። አንዳርጋቸው ከተያዘ አንዳርጋቸውን ልሰጠው የሚችለው ነገር እሱ የጀመረውን ስራ በጋራ ቢሆንም የጀመረው እሱ ያንን ኃላፊነት ወስዶ ሲሰራ ነበር። ያን ስራ የመሸከም ኃላፊነት ከኔ ሌላ ማንም
ሊወስደው አይችልም ነው። በፊት ስንነጋገር ይሄ ነገር አስፈላጊ ሆኖ በተገኘ ጊዜ ሁላችንም እንደምንሄድ አጠቃላይ ስምምነት ነገር ነበር። እንደዚህ ፊት ለፊት የተማማልንበት ነገርም ባይሆን ትግሉ በሚፈልገን ጊዜ በሚፈልገን ቦታ መገኘት አለብን የሚል አጠቃላይ እንትን ነበር እና እሱ ነገር ሲመጣ ወዲያው ነው ሄዳለሁ። ግን እንደምታውቀው ሰመር ላይ ነበር፣ ትምህርት ቤትም ተዘግቶ ነበር ያን ይሄ ነገር ሲሆን ወዲያው ዝም ብሎ ስራ ትቶ ለመሄድ አይቻልም። ቢኮዝ የሚቀጥለውን ዓመት የማስተማር ስኬጁል ውስጥ አለው። ትምህርት ቤቱም ሊቀጥል አይችልም በዛች ጊዜ። ስለዚህ ያንን ፒሪየድ ለመጨረስ አንድ ዓመት ያክል ያስፈልገኛል። እስከዛ በሽግግር መልክ በተለያየ ጊዜ ሁላችንም እየሄድን በሁለት ወር ለሶስት ወርም መሄድ የምንችሉት ሁሉ ትሪበል ነው። እስከዛ ወረቀትም የለኝም ነበር የትራቭል ዶክመንቱን ለማዘጋጀት ትምህርት ቤት በእኔ ቦታ ሌላ ሰው እንዲቀጥል ማድረጉን የአንድ ዓመት ጊዜ ሰጣለሁ። ከዛ በኋላ እሄዳለሁ ብዬ ያኔ ነው ለኔ ለራሴ ወሰንኩት። ግን ያን ውሳኔ ተግባራዊ ከማድረግ በፊት ቤተሰብ ጋር መነጋገርና አትሊስት እንደው ቢያንስ ማሳመን ያስፈልጋል የሚል እምነት ነበረኝ። ስለዚህ ከባለቤቴ ጋር ሄጄ ተነጋገርንበት። ይሄ ያንተ ውሳኔ ነው፣ ውሳኔውን አመንክበት፣ አላስቆምም። አንድ ነገር ላይ ከወሰንክ እንዴት እንደሆነ ካውቃለሁ። ስለዚህ ጊዜ ያለን ዝርዝሩን እንዴት እንደሚሆን ኃላፊነቶች ካሉ ያ ምን ይሆናል የሚለው እንነጋገራለን። ጊዜ ግን አሁን የቅና አይነት ነገር ነው ያለችኝ። ኖት ደስ ብሏት ወር የሚፈልጋ አይደለም። ግን አይ ቲንክ በሷ እምነት ሰው አንድ ነገር ከወሰነና እንትን ነው ካለ እኔንም አይ ቲንክ ታውቀኛለች እንደምን እንደዛ አይነት ነገር ላይ እንደማልመለስም ማውቃ ይመስለኛል። ግን ከዛም በላይ አንዳርጋቸው መታሰር በጣም እንትን አልኳት ነበር እና እሱ ሁሉ ተረማምሮ ይመስለኛል። በዛ በኋላ ከልጆቼም ጋር እንደዚሁ ቁጭ ብለን ተነጋገርንበት። በእውነት አንዳቸው ማትሄድ አላሉኝም። ኦፍ ኮርስ ያዝናሉ። ኦፍ ኮርስ የውሳኔው ከባድነት ነው። ባይዘን ትልቅ ልጆች ናቸው፣ ኮሌጅ ናቸው። የውሳኔው ከባድነት ይረዳሉ። ግን የምታምንበትን ነገር ማድረግ አለብህ ነው ያሉኝ። ተነጋግረን ከዛ በኋላ በቃ ዝግጅት ነገሮችን የማስተካከል ጉዳይ ነበር። ከጥቂት ወራት በፊት ሰውየው በኤርትራ በረሃ በነበረበት ወቅት በአንድ ቀን ማለዳ ጋዜጠኛ ግርማ ደገፋ ይህን ማስታወሻ አሰፈረ። ሰውየው አሁን ምን እያሰበ እንደሆነ አላውቅም። እኔ ግን እንደ ሮማውያኑ ከገደልኩት በኋላ ጀግና ብዬ ልሰይመውና ዘፈን ሳወጣለት ልኖር አልሻም። ለኔ ነፃ እንኳ ባልወጣ አሁን የእምቢተኝነትና የነፃነት ፍቅር ተምሳሌት እንዳደረግኩት በህይወት ይኑር። ሰውን ጀግና ለማድረግ እንዲሞትልኝ አያስፈልግም። ብርሃኑ ነጋ የባርነት ህይወት መርገምት ነው። ኦልሬዲ የነፃነት ጥማትና ትግል ምልክት። ዛሬ በጧት ይህን ሰው አሰብኩት። የአንዳርጋቸው ጉዳይ እንግዲህ ካነሱ ወደዛው ጥያቄ መሩኝ። አንዳርጋቸው እንዴት ነው የሚገልጹት? እርስዎ የነበረው ቅርበት ምንድን ነበር? ከነበራችሁ ቅርበት ጓደኝነት አኳያ አንዳርጋቸው እንዴት ይገልጹታል? ሁለት ተያዘ የተባለ ቀን ምንድን ነበር የተሰማው? ያቺ ቀን እንግዲህ አንዳርጋቸው ጋር ብዙ እውቀታችን ከዚሁ ከትግል ጋር የተያያዘ ነው። መጀመሪያ የተያየነው ሱዳን ነው። አንዳርጋቸው አንድ ሁለት መቼ ሱዳን 78 79 ኦኬ ያኔ ሀፓ ጊዜ ከዛ በፊት እንግዲህ አንዳርጋቸው አንድ ሁለት ጊዜ ታላቀ ነው። በትምህርት እንትን ከቶች ለታላቀ ጋር ሁለት ዓመት በፊት ነው እነሱ ኮሌጅ የገቡት። እሱ ወደ በረሃ ሊወጣ ሲል የሚገርም አጋጣሚዎች አሉ። እኔና እሱ ተዋውቀንም ሳይሆን ሳንተዋወቅ ስንሰራቸው የነበሩ ነገሮች በአጋጣሚ እኔም
በአፓ ጊዜ ፖሊስ ቢሮ ሹፌር ነገር ነበርኩ ሶ አመራር ነበር ለካሱም በሌላ ደግሞ ሌሎችን ሹፌር ነበር አሚና እንተዋወቅም ኦፍ ኮርስ ያኔ በዛ ጊዜ ያን ነገር እንትናትልም ከዛ በኋላ ሱዳን መጥቶ ሱዳን የመጣው ሱል ይታገል ወደ ራስ ይገባ ነገሮች እየፈረሱ ስለነበረ ምንም እንትን ሳይል ነው ተኛ ደግሞ ሁለት ዓመት ያህል ቆይተን ከዛ እኔ ከዛ ሞሮክሌስ ስለከቴ ሱዳን ገብቼ ነበር ሶ ዛ ብሪፍሊ ዝም ብሎ በመልክት ያየን ግብሪ ከዛ በኋላ ነው አይ ቲንክ 86 መስለኛል ከአውሮፓ በፈረንጅ 86 አው መጀመሪያ አውሮፓን የፒኤችዲ ፈተና ነበር ፈተና እንደጨረስኩ ለአንድ ሁለት ወር አውሮፓ መጥቼ ነበር ያኔ እንግሊዝ ሀገር ተገናኝተን ተወያየን ያኔ ያው በፖለቲካው ዙሪያ ክርክር ነው ያኔ ናም ሶዛ በደንብ እንትን አደረግን ከዛ በግለሰብ ደረጃ መተዋወቅ ጀመርን ትንሽ ከዛ በኋላ እንግዲህ በጣም ሰፊው መተዋወቅ የጀመርነው ያው ፖለቲካው በደንብ እሱ ኢትዮጵያ ሄደ ልክ ያኔ ስልጣን ሲይዝ ሊገርመኝ ነበር ያኔ መግባቱ ግን በተወሰነ ደረጃ ደግሞ አንዳቸው እንትን ስለማውቀው አልገረመኝም በጣም የሚያምንበትን ነገር እንትን ዝም ብሎ በወሬ ብቻ አምናለሁ የሚል ሰው አይደለም አንዳርጋቸው ያንን ማሳየት አለብኝ ብሎ እንትን ስለሚል በዛን ጊዜ በተወሰነ ደረጃ ወያኔዎችንም ሜዳም ውስጥ ትንሽ አግኝቷቸው ነበር ያውቃቸዋል ትምህርት ቤትም ጓደኛሞች ነበሩ ከነመለስ ምናምን ጋርና ምን ቢሆኑ እንደው እኛ ከምናስበው የተለየ ለሀገራቸው ያስቡም አይነት ስሜት ነበረውና ሶ ሄዶ እኔ በሽግግሩ እንትን ሲመጣ እኔ ዝም ብዬ ከአባቴ ጋር አባቴ የአሜሪካ ሀገር መጥቶ እሱ እንዳደርስ ወደ ኢትዮጵያ ሄጄ ነበር በአጋጣሚ ምንም እንትን አልነበረም እና ያኔ አውሮፕላን ጣቢያ ተጠብቀው ብርሃኔ ገብረ ክርስቶስ እዛ አሜሪካ ነገር አንድ ፕሮግራም እናዘጋጅ ነበር ሆርን ኦፍ አፍሪካ ኮንፈረንስ የሚባል ነው እሱን ወክለህ ስብሰባው ላይ በታዛቢነት ተገኝ ብለውኝ እኔ ማን ወከለኝ እነሱ አልወከሉኝም እና እኔ እገባ አልችልም የኤርፖርት ላይ አናስገባም አሉኝ አቆሙኝና ከዛ ብርሃኔ መጥቶ ስለ ስብሰባ ነው የመጣው ይላቸዋል የምን ስብሰባ ነው የመጣው ትለዋለህ አይ እንደዚህ የሆርን ኦፍ አፍሪካን ተወከለ ይለኛል አይ የሆርን ኦፍ አፍሪካን እናዘጋጀው ኮሚቴ ተነጋግሮ እኔ ተወከለ የተባልኩት ነገር ስለሌለ አይ በቃ በግለሰብ ብቻ እንደ ታዋቂ ግለሰብ ብለን ተጋባለህ ቁጭ ብለህ ታዝብ አይ እኔ ግድ የለም ይቅርብኝ ምናምን ስለሌለ አለበዛ ያስገባው አይነት ነገር ይለኛል ያለው ለማንኛውም ነው ወደ ሂልተን ሆቴል ነበር ያኔ ለስብሰባ የመጡ ሰዎች የሚወሰዱት እና ወደዛ እኔ መጀመሪያ ቤቴን ማየት ፈልጋለሁ ብዬ አይሆንም ብዬ ቤቴ ያድርሰው ከዛ 12 ሰዓት ላይ መጥተው ሶ እዛ የስብሰባው በሚደረግበት ቦታ ተካናጋቸው ኦሬዲ እዛ አካባቢ ነበርና ስብሰባው ካለቀ በኋላ እዛ አገኘሁት ሶ እዛ ትንሽ ማውራት ጀመር ከዛ በአመቱ ተመልሼ ሲሄድ እሱ ማዘጋጃ ቤት ሰራ ነበር ዜና ያኔ እንደው በደም ጊዜ ሰጠን መከራከር ጀመርን እነሱ በሚከተሉት ፖሊሲ ላይ በዛን ጊዜ ሽግግር ነበር ሶ በዛ በቃ ኖት ሙሉ ለሙሉ በመስማማት ሳይሆን የመከራከር የመወያየት ወዳጅነት ነበር ሶ ከዛ እሱም ብዙ ሳይቆይ በአመቱ ነገሩ አስተልጦት ወጣ ከወጣ በኋላ አይ ቲንክ እንደገና የተገናኘነው እንግሊዝ ሀገር ነው ምርጫ 97 ከመድረሱ በፊት ወደ ፖለቲካ ለመግባት ገና ያሰብን ያለው ለአንድ ስራ ወደ እንግሊዝ ሀገር ሄጄ ተገናኝተን ቁጭ ብለን ለረጅም ሰዓት አወራ እንደዚህ ለናረግ መሆናችን እንደዚህ ያሰብን እንደሆነ ዓለምን መጥቶ ሎቢያ በከብራንት እኔ ያሉ ኢትዮጵያውያን እንደዚህ በፖለቲካ ውስጥ ኢንትረስት ያላቸው መሆናቸው ማውቃቸውን ሰዎች ያኔ መጣቸው ለምን አብረን እንትና እናርግም ነበርና የሚገርም ነው ብዙ አይንም አላሸም ከምራችሁ ነው ወይ ይሄን ነገር እንታረጉታል እንግዲያው
ያለኝን ነገር ጨራርሼ እመጣለሁ አለ። አይ ቲንክ ከዛ ተስፎር ነው በኋላ መጣ። ከዛ አብረን ነበር ነው። እንግዲህ ዶክተር ብርሃኑ አንዳንዴ አንተ መቼም ያው የሚቀራረቡ ሰዎች የሚቀርቡ ወንድም አንቱ አይባልም እና አንዳንዴ ይሄ ነገር ሊያመልጥ ይችላል። እንደው አድማጮቼ ምን አይነት ልጅ ነው እንዳይሉኝም ከሚል አኳያ ነው ማሳወቅ ስላለብኝ ነውና ፈቅደውልኛል። አዎ በደንብ እሺ። እና እሺ እስር ቤት ጓደኞች አንቱ አይባባሉ። ኒውዮርክ ነበርኩ የሰማሁት። ልክ የሆነ ሰዓት ነው የሰማሁት። ልክ በአንድ ሰዓት ነው ተደውሎ ከዛው አካባቢ የተነገረኝና ያኔ ገና ምን እንትና አላውቅም። ሶ ኢሚዲየትሊ የጀመርነው በተለያየ አቅጣጫ ከዛ እንዳይወጣ ከዛ ቢኮዝ ግልጽ አልነበረም። ለምንድን ነው የያዙት በምን እንትን ነው ምናምን የሚለው ግልጽ አልነበረም። መጨረሻ ሰዓት ፍላይቱንም ቀይሮ ስለሄደ በዛም እንደሚሄድ አናውቅም ነበር እና በቃ አይ ቲንክ ለ4-5 ቀን ፐብሊክ ከመውጣቱ በፊት በቃ በአብዛኛው ስራችን የነበረው ወደዛ እንዳይወስዱት ለማስቆም በእንግሊዝ መንግስት በኩል የመን መንግስት በማለት የኤርትራ መንግስት ኦልሬዲ ወደዛ ሲመጣ እንትን ስለነበረ ኃላፊነት አለብኝ በሚል እዛ ኦልሬዲ እንትን እያደረገ ነበር ከየመን መንግስት ጋር በቃ እዛ 1-4 ቀን በቃ ጠዋት ማታ እሱ ነበር እንትን የምናደርገው። እዛ ያሉ እንደውም የኦሮሞ ማህበረሰብ አባላት ነበሩ የመን አካባቢ። ከነሱም በኩል ወይውን ሰምተው የመን ሴኩሪቲ ሰዎች አካባቢ የሚያውቋቸው ሰዎች ነበሩና እነሱን ከተተሉ እስኪ ምን እንደሆነ እናጣራለን ብለውናል። ጠብቁ ገና እስካሁን አይደለም ምናምን ነበር። ምንም ግልጽ አልነበረም የሆነው ነገርና እሱን ለመጀመሪያው ለ4-5 ቀን በፍጹም ይሄ ማመን የሚያስቸግረው ነገር እንዴት ይሆናል? እንዴት ይሄ ነገር አፈላረግ እንዴት ቢኮዝ እኔ አይቲነሪውን አውቃለሁ። ዱባይ ሆኖ ተነጋግረናልና እኔ እንኳን አላውቅም በየመን በኩል እንደሚሄድ ቢኮዝ ሊሄድ የነበረው በቀጥታ ከዱባይ ተነበረው ወደ አስመራና መጨረሻ ሰዓት ምን እንደተፈጠረ እንዴት እንደተቀየረ በፍጹም ተናነበረው። እሱ ነበር በጣም አስቸጋሪው ከዛ በኋላ ግን በቃ ወስዶታል የሚል ኮንክሉዥን ላይ ስንደርስ ነው መጀመሪያ መግለጫ የሰጠነውና ለዚህ ፐብሊክ ያደረግነው። ቀደም ሲናገሩ ጉዞ ወረቀት የለኝም ነበር የሚል ነገር ሲናገሩ ሰማሁና እስኪ እንደው ስለ ዜግነቱም እኮ ጠይቀውት ብዬ ነው። እንዴት ነው ዜግነት? አንዳንዶች አሜሪካዊ ናቸው ዶክተር ብርሃኑ ይላሉ፣ አንዳንዶች ደግሞ ኢትዮጵያዊ ናቸው ይላሉ። እስኪ ስለኔ ከኔ በላይ የሚያውቁ ሰዎች አሉ። እኔ ማላውቀውም ሰው ሊሉ ይችላል። እኔ አሜሪካን ሀገር ከገባው በ1980 ነው። በአሜሪካ ህግ 5 ዓመት በኋላ ዜግነት እንትን መጠየቅ ትችላለህ። እኔ አሜሪካን ዜግነት ጠይቄ አላውቅም፣ አመልክቼ አላውቅም። መንቀሳቀሰውም በአሜሪካ የስደተኛ ዶክመንት ነው። እስከ መጨረሻው እስካሁን ድረስ ያለሁት በሱ ነው። ስለዚህ አሜሪካ ዜጋ ሆኜ አላውቅም። ኢትዮጵያዊ ነው ማለት ነው። ኦኬ እኔ እስከማውቀው ኢትዮጵያዊ ብዙ ጊዜ ስለሚነሳ ማለት ነው። በምን ዶክተር ብርሃኑ ይታወቃሉ? ብዙዎች ደግሞ ለምሳሌ አሁን የድጋፍ ማሰባሰብ እንግዲህ ብዙ ጊዜ ይናገሩ እዚህ ትግል ውስጥ ስገባ ያው ቆዳህን ወፍራም ማድረግ አለብህ እንደዚህ ሲሉ ትክክል ነው። ሲሰሩ የሆነ ነገር ትችቶች ከያቅጣጫው ሊመጡ ይችላሉ። ድጋፍ አድርጉ፣ ትግሉን ደግፉ። ለትግሉ ግን ድጋፍ ስታደርጉ ለኔ ወይም ለጥቂት እዚህ ለምንታገል ሰዎች አይደለም የምትደግፉት፣ ለራሳችሁ ስትሉ ነው የምትደግፉት በሚለው አባባል ታውቁ። እስኪ ይሄን ነገር አብራሩት። ይሄ አሁን ያልኩት አይደለም ሪሊ ሁሌም ማምንበት ነው። እዚህ ነገር ውስጥ ገባ እኔ ኢትዮጵያ ስመለስ በ1994 በፈረንጅ ፖለቲካ ውስጥ ገባለሁ ብዬ ወስጄ አላሰብኩም። ሪሊ መሰለኝ ኦኬ ደርግ ወርዷል፣ ትንሽ ተወሰነ ክፍተት አለ ሀገር ውስጥ ትንሽ መስራት የሚቻልበት
እና ያቺ ሀገር ደግሞ ብዙ በውጭ ያሉ ዜጎቿንም እርዳታና እንትን ትፈልጋለች። እሱ ችግር ከሆነ ለምን ሄጄ ማድረግ የምችለው ነገር አላደርግም አይነት ነገር ነው። የነበረኝ ሀሳብም በዛም ጊዜ ያሬድ ጋር ቁጭ ብለን አውርተንበታል በዚህ ጉዳይ ላይ እና እኔ የነበረኝ ሀሳብ ሄጄ ዜጋ ለመሆን እና ለኔ ዜግነት ማለት ሰፊ ትርጉም ያለው ነገር ነው። እዛ ሀገር የባለቤትነት ስሜት ነው። ሀገር እንደማንኛውም ሰው የኔም ነው ብዬ አምናለሁ። በዛ ሀገር ላይ እንደ አንድ ዜጋ ሙሉ መብት ተከብሮ የምኖርበት እስከሆነ ድረስ ምንም ሙያ ልከተል፣ አስተማሪ ልሁን፣ በቢዝነስ ስራ ላይ ተሰማራ፣ ምንም ልሁን፣ በአገሪቱ ጉዳይ ላይ ግን ይመለከተኛል ብዬ ሐሳቤን መጻፍ መናገር ምናምን መቻል አለብኝ። ያ መሰረታዊ የሆነ የዜግነት መብቴ ነው። የሰውነትም ምልክቴ ነው። እንደ ሰው ልጅ ነፃ ሆኜ እስካልኖርኩ ድረስ ሪሊ ሰው ነኝ ለማለት በጣም ይከብደኛል የሚል እንትን ነበርኝና በዛ መሰረት ከገባው ጀምሮ እንደዚሁ ጽፋለሁ። ሀገር ውስጥ ጋዜጦች ላይ እከራከራለሁ፣ ከመንግስት ሰዎች ላይ ትምህርት ቤት ዩኒቨርሲቲ ሳስተምር የመሰለኝን ነው ማስተምረው እና ግን አክቲቭሊ ፖለቲካ ውስጥ አልገባሁም። ኢንትረስትም አልነበረኝም በዛ ጊዜ። ያ ነው የኔ አንጻራዊ እንትን አስተዋጽኦ ማድረግበት አንጻራዊ እሱ ነው ብዬ አላሰብኩም። እንትንም አልነበረኝም። በዚህ ነው በሀሳቦች ላይ በመከራከር እኔ የነበረኝ እንትን እንደዛ አይነት በቃ እንደው ዜጋ ማለት መሆን ያለበትን እዚህ ውጪ ብዙ ስለኖርኩ እዛ በነበረኝ እንትን ሰው ፖለቲካ ውስጥ መግባት የለበትም ጥሩ ዜጋ ለመሆን። ፖለቲካ ውስጥ መግባት ማለት ግን ለፖለቲካ ስልጣን መወዳደር የለበትም ማለት ነው። በአገር ጉዳይ ላይ ሐሳብ መስጠት፣ መከራከር፣ ትክክል ያልሆነ ነገር ሲኖር መቃወም ወይ አደባባይ ወጥቶ ሰልፍ ማድረግ ለኔ ፖለቲካ አይደለም። የዜግነት እንትን ነው፣ የዜግነት ኃላፊነት ነው እና እሱ ነበር ሳደርግ የነበረው ለብዙ ጊዜ። ከዛ ኢኮኖሚክስ ባለሙያዎች ማህበርም ከገባው በኋላ ከአገሪቱ በእኔ እምነት አገሪቱ ዋና ዋና ጉዳዮች ናቸው በሚባሉ ነገሮች ላይ ጥናት ማጥናት፣ እነኛ ነገሮች ለህዝብ ማቅረብ፣ መከራከር፣ የመንግስትንም ሰዎች በዚህ ጉዳይ ላይ እንዲከራከሩ መጋበዝ። ክፍል ውስጥ አስተምር ለምሳሌ ማውቃቸው የመንግስት ባለስልጣናት ካሉ መጥተው እስኪ ስለ ፖሊሲያቸው ተማሪዎች ነገሩ እየጋብዛለሁ፣ ተማሪዎች እንዲከራከሩና እንዲጠይቁ አደርጋለሁ። እንደዛ አይነት ነገር ነበር። እኔ በቃ ለኔ ያ የዜግነት ኃላፊነት ነው እና እሱን ሳደርግ ቆየው። በእኔ እምነት የምችለውን ኮንትሪቢዩት እያደረኩ ነው። የፖለቲካ ስርዓቱ ችግር እንዳለው በደንብ ያለው በጽሁፎቼ እናገራለሁ። ይሄ ነገር አያዋጣም እላለሁ። ለማውቃቸው የመንግስት ሰዎች ያካሄድ ህግ አይደለም። ከፈጠርኩ አይደለም በአንድ ጊዜ የሆነ ምርጫ ተደርጎ በምርጫ ከምርጫው ውጤት የዕለት ሁለት ነው የሆነ ምክንያት ወደ ዳዊት ዮሐንስን አገኘው ነበር። በምን እንደሆነ አላውቅም። እና ያለት ውጤት ብቻ አዲስ አበባ ከተማ እንትን ምርጫ 100% አሸነፍን ብለው አካባቢው ያሉት ሰዎች ምናምን እንትን ሲደሰቱ አይችል። እንዴት ነው በዚህ እንዴት ነው የምትደሰቱት? በምን ሂሳብ ነው እውነተኛ ምርጫ ተደርጎ አንድ እንትን 100% ጠቅላላ ሀገሩ በሙሉ አንድ አይነት ነገር ያስባል ብትሉ እንደው ሪሊ ይሄንን ነገር ታምናላችሁ ወይና እኔ ይሄ መንገዳችሁ በጣም እንትን ያላችሁ በጣም እያበላሻችሁ ነው አይደል? እና ያው ዳዊት ድሮ ጓደኛዬ ስለነበረና ስለማውቀው ለሱ ምንድነው ታረጉት ነገር አልኩት። እንዴት ይሄንን ምርጫ ዲሞክራሲ ነው ወር ምናምን እያላችሁ ራሳችሁ ነው ያታላችሁ ያላችሁት ወይስ እና እየተጨማለቀ እየሄደ እንደሆነ ምናምን አየው ነበርና በዛ ፎንመን ጽሁፎች ጽፋለሁ፣ እሱ እነግራለሁ። እንግዲህ እንደዚህ ያልኩ ነው እና ፖለቲካ ውስጥ ስገባም እንግዲህ ያኔ አዲስ አበባ ዩኒቨርሲቲ ንግግር አድርገን
ስለ አካዳሚክ ፍሪደም ፕሮፌሰር መስፍን ጋር ነበርና እዛ እስር ቤት ስገባ ያየሁት ይሄ በጣም ብዙ እስረኛ ኦሮሞ ያለው በደል ሌሊት ላይ ይሄ ቶርቸር ድምጽ እንሰማለን ምናምን በቃ ይቶስ ለኔ በጣም በእውነት የሚያስደነግጥ ነገር ነበርና በቃ ዛውኛ ላይ ይሄ ሀገር በጣም ችግር ውስጥ ሊገባ ነው እንደው ቶሎ somehow ወደ እውነተኛ ዲሞክራሲያዊ መንገድ የሚገፋበት መንገድ ከሌለ ሀገሩ ችግር ውስጥ ሊገባ ነው የሚል እንትን ከዛ በኋላ እንደው ፖለቲካሊ ማሰብ የጀመርኩት እንዲያኔም ከነ ፕሮፌሰር መስፍን ጋር ተነጋግረን ያልነው አይ ይሄ ከሆነና ያለው አማራጭ በዚህ በምርጫው ሂደት እንትን ማድረግ ከሆነ ያሉትን የተለያዩ ሀገር ውስጥ ያሉ የፖለቲካ ድርጅቶች አንድ ሂሳብ ሰርቼ ነበር የምርጫ የከዛ ፊት የነበረው ምርጫ ከምርጫ ወርድ ውጤት የተባለው ነገር አውጥቼ ካልኩሌት አድርጌ ነበርና በዛ ካልኩሌሽን አዲስ አበባ ውስጥ ተቃዋሚዎች እንደተሰባሰቡ አንድ ላይ እንትን ቢያቀርቡ ኖሮ ኢህአዴግ ማጆሪቲ አግኝቶ ሊያሸንፍ የሚችልበት አንድ ወንበር ነበር አንድ ወይ ሁለት ወንበር አይደለም ነበር የተቀረው በሙሉ ተቃዋሚዎች ያሸንፉ ነበርና ቁጥሩን ስታየው ይሄ ተቃዋሚዎች እርስ በርሳቸው መከፋፈላቸው ድምጹን እንትን አድርገውት ነበርና ከጋሽ መስፍን ጋር በእነኚህ ነገሮች ተነጋግረን እንግዲህ አንድ ነገር ማድረግ የምንችለው እነኚህ ተቃዋሚ ድርጅቶች አንድ ላይ መጥተው በአንድ ላይ በሚቀጥለው ምርጫ ቢያንስ በአንድ ላይ እንዲወዳደሩ ማድረግ ነው የሚል እንትን ይዘን በቃ ሽማግሌዎች ተብለን እኔ ፕሮፌሰር መስፍን ዶክተር ፍቃዱ አበበ ወርቄ ምናምን ሆነን ዶክተር ሽመልስ ነበር ይመስለኛል ሰው እየጠራን ማነጋገር ጀመረ 2 አመት ፈጀ እንደዚህ ለማቀራረብ በየነ ነበሩ ልደቱ ተዋይሩ እነሱ ነበሩ ድርጅቶቹና እነሱ መራራ እና ምንም አንድ ማምጣት አቃተን ብንልና ምንድነው ጉዳዩ ብለን ብናይም ደግሞ ምንም እንደው የሚጨበጥ የሚያዝ ልዩነት አልነበረም ዝም ብሎ የግለሰቦች ግጭትና እንትን ምናምን ነበርና እንደው ስናየው ይሄ ነገር እንግዲህ እነሱ ካላረጉት እንዴት ነው የሚሆነው እኛ ደግሞ ምንም ኢንትረስት አልነበረንም መወዳደርና ከዛ የተወሰነ ሰዎች እስኪ በኋላ አንድ ጊዜ የተገናኘን እንነጋገር ይሄ የሀገር ነገር እንዴት ነው የሚሆነው የሚቀጥለው ምርጫ እየቀረበ እንግዲህ ምርጫ 97 ሊመጣ ባይዜን አንድ አመት ተኩል ነው የቀረውና ያን መነጋገር ጀመርን አይ ሪሜምበር እኔ ዶክተር ቆንጂት ነበረች ክቡር ገና ብርሃነ መዋ ፕሮፌሰር መስፍን ሽመልስ እንደዚህና ኤሴንሻሊ ዝም ብለን እንደው ምንድነው ያሉት አማራጮች ወዴት ነው የሚሄደው ምንድነው ፕላትፎርሙ ሆነ ያለበት ምንድነው እንደዛ አይነት ነገር ነበርና በየጊዜው ነው ያለበትና አንድ ቦታ ላይ ሪሜምበር ምርጫ 97 ሊመጣን አንድ አመት ሲቀረው ወር ከስተደመና አሁን ሲቀረው ነው ከስተደመናን አላቋቋም ገና እንደዛ ማሳብ አሁን መወሰን አለብን ተባለ አሁን ወይ ሰዎችን ፖለቲካው እንዲቀየር አብራችሁ ስሩ እንደዚህ አርጉ ስትል አንድ የሚመጣ ጥያቄ አለ ፊታችን ላይ ይመጣል እናንተ ለምን ገብታችሁ እንተናትሉ ቢሉን ምንድነው የምንመልሰው እኛ ምን ስለሆነ ነው ከውጭ ሆነን እናንተ ይሄን አድርጉ ወይ እዛው ሰው መግባት ያለ አደጋ ፈርታችሁ ነው የሚሉን ያን ደግሞ እኛ አደጋውን ከፈራን እነሱ ለመንገር እንዲያ ያለባችሁ ነው ለመናገር በፍጹም ይሆን ነገር አይደለምና እንደዛ አይነት ነገርም ከመጣ እና ፊት ለፊት ነገሩ አፍጦ ከመጣ ፖለቲካ ውስጥ ለመግባት ቢያንስ ለመወዳደር ፈቃደኞች ነን ወይ የሚል ውይይት ተጀመረ እና ከዛ ውስጥ አይ ቲንክ ሶስታችን ብቻ እዛ ጋር ከመጣ ማድረግ አለብን አለ ሪሜምበር ፕሮፌሰር መስፍን ነው አራታችን ሽመልስ እና ዶክተር ቆንጂት በፍቃዱ እዛ ውስጥ አልነበረ አዲስ እዛ የሚገናኘው ኮሚቴ ውስጥ አልነበረ
ከዛ በኋላ አይ እንግዲያው እንደዛ ከሆነ ለመግባት የወሰነው ብቻ እንገናኝ ካሁን በኋላ ቢኮዝ ከዛ በኋላ የምታደርገው ውይይት የንድፈ ሐሳብ ውይይት አይደለም ሞር ፕራክቲካሊ ሆነ ኦኬ ሶ እንዴት ነው የምንሄድበት ምናምን የሚል ነገር ውስጥ ልንገባ ነው ሶ እኛ አራታችን ብቻችን መነጋገር ጀመርን እና በኋላ በፍቃዱም ጨመርነው በፍቃዱም እንደዛ ወሰናችሁ ለምን ተጣላሉ አለ ሶ እንደዛ እየተባለ ነው የቀስተ ዳመና ኮንሴፕት የመጣው ሶ ኢቭን እስከ መጨረሻው ድረስ ያኛው በፊት ስንሞክረው የነበረው የሁሉም ድርጅቶች ተባብሮ መታገል የማይሆን ከሆነ ቢያንስ ህብረ ብሔራዊ የሆኑ ድርጅቶች ተሰባስበው አብሮ ማይታገሉበት ምክንያት የለምና ይሄኛውን እንሞክር ነው ያኛው የህብረ ብሔራዊና የብሔር ድርጅቶችን አንድ ላይ የማድረጉ ነገር በቃ አልሆነም ብሔራዊና ህብረ ብሔራዊ በመሆኑ አይደለም ኔሰሰሪሊ ግን እዛ ጨዋታ ውስጥ ያሉት ግለሰቦች የሚሆናል መራራ እንኳን በጣም እንትን ነበር ግን በየነው በጣም አስቸጋሪ ነበር እዛ እንትን የሚላት ለምርስ በርስም እንትን ነበር አይን እንኳን መታየት ማይችሉ ናቸው አንዳንዶቹ ስኳርና ስለዚህ አይ በቃ እንግዲያው ይሄኛውን እንሞክር ስለዚህ ህብረ ብሔራዊ የሆኑትን ድርጅቶች እናነጋገር በግል እንዲህ አይነት ነገር ያደርጉ እንደሆነ ብለን ሶ ሁለተኛ ዙር ካምፔን ጀመርን ይሄ እንግዲህ 97 ሊመጣ አንድ አመትም አልቀረውም ሶ በግል ማነጋገር ጀመርን በግል ሁሉም እንፈልጋለን አሉ እንዲህ አይነት ነገር እንግዲያው እንሰባሰብና እንነጋገራለን ከዛ አንድ መኢዴፓ የሚባል ድርጅት ነበርና እነሱንም እንትን ስንል ለደቱ እነሱ ካሉ ከነሱ ተሰንጥለው ይወጡ ናቸው እነሱ ካሉ በምንም አይነት ይወጣሉ እንጂ አለ እና እሱም ራሱ በጣም ሃርድ ሬንጂንግ ነበር በጣም አስቸጋሪ ነበር እንዴት አድርገን ነው አንዱን በምን ሂሳብ ነው የምንመርጠው አንዱን ካንዱ ነው የሚለው ግን ታሰማው ከብዙ እንትን በኋላ መኢዴፓዎችን ትተን መቃደም አራት ድርጅቶች አነጋገርን ተስማሙ ግን በአንድ መጀመሪያ በአንድ ኮንዲሽን ነው አሉ ለብዙዎች ይሄን የምታረጉ ከሆነ እናንተ መግባት አለባችሁ እና የራሳችሁን ፓርቲ ማቋቋም አለባችሁ አቋቋማችሁ ትፈልጉ ወይ አንዱ ጋር ገብታችሁ እና ባይ እኛ ደግሞ ጥሩ አርቢትር የምንሆን ከሆነ በራሳችን እንጂ አንዱ ጋር ከገባን ዘን ያንን ባላንስ ለማድረጋችን ስለዚህ ነው እንግዲህ ቀስተ ዳመና ነው ያቋቋም ቀስተ ዳመና ሲቋቋም ታስታውስ እንደሆነ ቅንጅት ሊታወጅ አንድ ቀን ሲቀረው ሶ ኔጎሺዬሽኑን በሙሉ ከጨረስን በኋላ ነው እኛ እንትን ያደረግነው ሶ በዛ መልክ ገባው ፖለቲካው ስገባ ከመጀመሪያ ጀምሮ የኔ እንትን እዚህ ነገር ውስጥ መገባው ለራሴ ብዬ ነው እኔ በነጻነት መኖር ፈልጋለሁ ብዬ ነው እንጂ ለሰው ብዬ ነው ግራ መንገድን ሌላው ሰው ከተጠቀመ እኔ ግን እንደ ብርሃኑ በነጻነት መኖር ዲዘርቭ አደርጋለሁ ብዬ አምናለሁ ለራሴ ያለኝ ስሜት ተረብጬ መኖር ሶ ቅድም ለጠየቀው ጥያቄ እንትኑ ምንድነው እኔ ለራሴ ስለ ወደ ፖለቲካ የገባሁት ሁሌም እምነቴ እሱ ነው አንድ ሰው እንዲህ አይነት ስርዓቶችን ሊታገል ሲወስንና ሲገባ በመጀመሪያ እኔ እንደ ሰው ልጅ እንደ አንድ ኢትዮጵያዊ ምንድነው የሚገባኝ ብለህ ጠይቀህ ራስህን ኮሚት ማድረግ አለብህ እኔ ነፃነት ይገባኛል እኔ እንደ ዜጋ የዛ ሀገር ሰው ነኝ እዛ ሀገር ውስጥ እንደማንኛውም ዜጋ ሙሉ መብት ኖሮኝ የምኖር እንጂ ማንንም እንደፈለገ ሊረግጠኝ ሊገፋኝ ያለ አግባብ ሊያሰኝ አይገባም ብለህ ስትወስድ ሶ ትግልህ ከዛ በኋላ እዛው ስትገባ የራስህ ሰው የመሆን ትግል ነው ለሰው ብለህ ወርናም ብለህ ስትገባ ብዙ ጊዜ ዲስአፖይንትድ ትሆናለህ ታዲያ እኔ ለሰው ብዬ ያደረኩት ሌላው ዝም ብሎ ነው በዛ ብቻ ሳይሆን እንበል ምሳሌ ለመጥቀስ ያህል እስኪ አመታዊ ደሞዝን አሁን በዩኒቨርሲቲ ውስጥ ምን ያህል ያገኙ ነበር አሁን ብዙ ነው እንዳይ ችግር ያው ውይይት ነው ግልጽና የወንድ ልጅ ደሞዝ አይጠይቅም ኖ አይ ምን እንግዲህ ምን ለማለት ፈልጌ ነው ይሄን ደሞዝን ትተው ይሄን ስራውን ይሄን ሮን ሲገቡ
አንዳንድ ሰዎች ምን ይላሉ? አንዳንዴ ሞቅ ይላል የህዝብ ስሜት፣ አንዳንዴ ደግሞ ቅዝቅዝ ይላል፣ ተስፋ የሚያስቆርጥበት ደረጃ ይደርሳልና አንዳንድ ሰዎች ያን በማሰብ በዛ በመናደድ ለምን ብለው ይላሉ። እንደዛ አይነት ስሜት ይፈጠራል። አንዳንዶች ደግሞ ይላልና እርሱ አሁን ይሄን ሁሉ ሲሄድ ይሄን ሁሉ ጥየው ሲሄድ ለራሴ ብዬ ነው ለራሴ ብዬ ነው ሪሊ ማለት በአሜሪካ ኑሮ በጣም ኮምፎርታብል የሆነ ኑሮ የሚያኖርህ ደሞዝ ነው። እንደው ሌላውን ቤነፊቱን ምናምን ለልጆች ትምህርት ቤት የሚከፈለው ምን የሚለው ምናምን ነገር ጨምረህ ምናምን ካየኸው ብዙ ብር ነው ያ ዩኒቨርሲቲ ለኔ በአመት የሚያወጣው እስከ 200,000 ይደርሳል። $200,000 ለኔ ሁሉ ደምረስ ታው በቀጥታ ለኔ የሚከፈለኝ ወደ 115,000 አካባቢ ነው። ያውም ሌሎች ቤነፊቶች ሳትጨምር ምናምን በአሜሪካ ኑሮ በመምህርነት ደግሞ ጥሩ የሚባል ከዛ በላይ ብዙ የሚያገኙ ይኖራሉ። ጥሩ የሚባል ደግሞ ግን ምንድነው አይ ቲንክ በተወሰነ ደረጃ ስለ አንተ እኮ ስለ ራስህ ያለህ ግምት ነው አንዳንድ ጊዜ በህይወት ላይ የምትወስዳቸው እርምጃዎች የሚወስነው እኔ ማን ነኝ እኔ ምንድን ነኝ ነው አጋጣሚ ወራና ዘር እዚህ ያለው ላይ ያለው ምንድነው ማድረግ ምንድነው የኔ ፐርፐዝ የኔ ስራ ምናምን ብለህ ከራስ ጋር የምታረጋቸው ነገሮች አሉ። ከምታነባቸው ነገሮች ሊሆን ይችላል ከምትለውና ዝም ብሎ የምቾት ኑሮ የመኖር ትርጉም እሱ ከሆነ እኔ ለራሴ በጣም አንስበታለሁ የማስቡ ዝም ብሎ ምቾት ፍለጋ ቢሆን ኑሮዬ የሰው ልጅነት ካለው ክብር አንፃር በጣም ትንሽ ሆናለሁ። ምቾትና እንትን በምንም አይነት ሰው የሚያደርግህ ሪሊ የሰው ልጅ የሚያደርግህ ነገር እሱ አይደለም። ብዙ ነገር ነው ሰው ልጅ የሚያደርግህ ነፃነት፣ በነፃነት ማሰብ፣ በነፃነት እንትን ማድረግ፣ መመራመር፣ ማየት ነው። የነፃነት መኖር ማለት በደል አለማየት፣ ሰዎች በጣም ተቸግረው እንደው አንተ ቅንጦት እንትን ስትል ሰው የሚበላው እያጣ ያየህ ዝም ብለህ የምትኖርበት አትኖት። ለኔ እንግዲህ ዋቴቨር ይሄንን ምን አመጣው አላውቅም። በህይወት ውስጥ ስታልፍ ታያቸው ነገሮች ናቸው። እና ሁሌም ደግሞ ኢትዮጵያን ለኔ አሜሪካን ሀገር ረጅም ጊዜም ብኖር ኢትዮጵያ ሁልጊዜም የማንነቴ ማዕከል ነበረች። አሜሪካን ኑሮና ህይወት የሰዎቹን እንትን ማደንቅበት ብዙ ነገር አለኝ። በጣም ከኢትዮጵያ ቀጥሎ ሀገር የምለው ሀገር ብዙ ኖሬበታለሁ። ብዙ ጓደኞች አሉኝ። ብዙ በጣም የማደንቃቸውና የማከብራቸው ነገሮች አሉት። የአሜሪካ ነው ግን ሁልጊዜም የራሴን ህይወት የማሽከረክርበት ማዕከል ይሄ ኢትዮጵያዊነት የሚለው ነገር ነው። ከራሴ ያወጣው ያ ግንኙነትም ጠንከር ያለ ነበረኝ አንደኛውና ሁሉ ጊዜ ይሄ በተለየኛ ነገር ሳስብ ኢትዮጵያን ሳስብ ይሄ ኢትዮጵያዊነት ይሄ መኖር ምናምን ብለህ እዛ አይደል ጥሩ ኑሮ ጥሩ መኪና ምናምን መኖር ከሆነ ከላን ገባ ነው እንደው በጣም ሌላም ብለው ነገር የለም። እኔ ለራሴ እንደ ሰው ልጅ ያለኝ ግምት ጋር በጣም ያንስብኝ። እኔ የሰው ልጅ ነኝ ስል የሚሰማኝ ነገር ነው ይገባኛል ብዬ የማስበው ነገር ከዚህ ከቁሳዊ እንትን ከማገኘው በጣም የበለጠ ነው። ለምሳሌ ያለ ነፃነት ሰው መሆን አይመስለኝም። ምን ማለት ነው ሰው መሆን? ማህበረሰቡ ጋር ያለ ግንኙነትና ለማህበረሰቡ ያለ ሐሳብና ያ ማህበረሰብ የተሻለ ኑሮ እንዲኖር አሁን ኢትዮጵያ ውስጥ የማየው ድህነትና የአመራረት ስራችን ነገር ስራችን ሁሉ በጣም ነው እንትን የሚያደርገኝ። እንዴት ነው እንደዚህ በዛሬ ዘመን በዚህ ደረጃ የምንኖርና ኢትዮጵያ ውስጥ የሚሆነው ነገርና በኢትዮጵያ ውስጥ የማየው
ጉስቁልና ድህነት ረገጣ ምናምን እኔ እንኳን አሜሪካ ሀገር ኖሬ ነው በኢትዮጵያዊነቴ እኔንም ያሳንሰኛል እኔንም ትንሽ ያረጋኛልና ኃላፊነት አለብኝ ራሴን እንትን የሚል እንደዛ አይነት ነገር አለ። ስለዚህ ነው ሁሉ ጊዜ የምለው በምርጫው ጊዜ እንትን ስንሄድ ይሄ ትግል ለራሴ ነው። ይሄ እዚህ ምርጫ ውስጥ ተሳትፎ ዴሞክራሲን ኢትዮጵያ ውስጥ ማምጣት ለሌላ ሰው ብዬ አይደለም ለራሴ ነው ስል አንዳንድ ጊዜ የተሳሳተ ትርጉም ይሰጡታል ነው እና ትዝ ይለኛል ደብረ ብርሃን ውስጥ አንዴ ካምፔን የምርጫ ቅስቀሳ ስናደርግ ለመጀመሪያ ጊዜ ደብረ ብርሃን ሄጄ እንትን አድርገውና እዛ ላይ ይናገራሉ እኔ እዚህ እንትን ውስጥ እንትን ማድረገው ለራሴ ነው እኔ ነፃ በመሆን ማግኘው እና አንድ ነገሬ ናቸው ዲኬትም አይምሰላችሁ አታውቁትም እሱ የሀብታም ልጅ ነው ያ አይደለም ጥያቄው እሱን ነው ያ ነው ለኔ ነው ስል እንደ ሰው ልጅ ይገባኛል ብዬ የምጠብቀው ነገር ነው። ፕሮፌሰር ብርሃኑ ነጋ ከፕሮፌሰር መረራ ጉዲናና ከጀግናው አትሌት ፈይሳ ሊሊሳ ጋር በመሆን ሰሞኑን በአውሮፓ ህብረት ጽሕፈት ቤት በኢትዮጵያ እየሆነ ስላለው ነገርና ምዕራባውያኑ ኢትዮጵያን አስመልክተው ሊይዙት ስለሚገባው አቋም በስፋት አብራርተዋል። አምባገነኑ አገዛዝ ያለምንም ቅድመ ሁኔታ ሊቀበላቸውና ሊፈጽማቸው የሚገቡ ተግባራትንም ከማስጠንቀቂያ ጋር አስተላልፈዋል። ይህ ማብራሪያቸውን ተከትሎ ከቀረቡላቸው ጥያቄዎች መካከል ከላይ እንደገለጽኩት አንዱ በቪኦኤ ዓለም አቀፍ አገልግሎት የተሰነዘረውና የኢትዮጵያ መንግስት ያቀረቡትን ቅድመ ሁኔታ ባይቀበሉ በግሎ የሚወስዱት እርምጃ ምንድነው የሚል ነበር። ፕሮፌሰሩ ለዚህ የሰጡት ምላሽ በጣም አጭርና ቀጥተኛ ነበር። እስከ መጨረሻዋ እስትንፋሴ እፋለመዋለሁ የሚል ያለ ነፃነት እየበሉና እየጠጡ መኖር እንስሳነት ነው፣ የዚህ አይነት ህይወት ከምኖር ሞቴን እመርጣለሁ በሚል ንግግራቸው የሚታወቁት ፕሮፌሰር ብርሃኑ ሰሞኑን ለምዕራባውያኑ እንዲህ ብለዋቸዋል። አክለው የኢትዮጵያ ህዝብ ልዩ የሆነ ነገርን አልጠየቀም። ህዝባችን እየጠየቀ ያለው እናንተ ለዘመናት እያጣጣማችሁት ያለውን ነፃነት፣ ፍትህና ዲሞክራሲ ነው። ይህን ደግሞ በትግላችን እውን እናደርገዋለን። ወደዚህ አስተሳሰብ አንዴ ስገባ ብዙ ነገሮች አሉ ተያይዘው አሁን የሚከፈሉ የማይታወቁ የሚመስሉ ለምሳሌ ፈንድራይዚንግ ላይ ነበር ከሰሞኑ ወደዚህና ምናምን አንዳንዴ ዝም ብሎ ሲታሰብ የሚካሄድበት ነገሮች ሁሉ እስከ $200,000 ድረስ በዓመት ደሞዝ አለ ምናምን ያንተቶ እዛ ተገባ ከዛ ደግሞ 10-20 ለመሰብሰብ እንደዚህ ምናምን ሲደረግ ይሄ ሁሉ ያው ቆዳ ያስፈልጋል ነው። ልክ ያ ሁሉ ተተሰው እዚህ አይነት ነገር ውስጥ እየሰበሰበ ለራሱ ላልሆነ ነገር ማለት ነው ላገኘው ነገር እንትን ስላለብኝ ማለት ነውና እንደው ለራሴ ነው የሚለው ነገር አሁን ካነሱት አይቀር እስኪ እዚህ ጋር የሚሄድ ነው። ለስልጣን ነው የሚሉ ወገኖች አሉ። ለስልጣን ይፈልጋሉ የሚታገሉት ስልጣን የሥርዓት ለውጥ ሳይሆን የሰው ለውጥ አድርገው እነሱ በተራቸው ስልጣን ሊቀመጡ ነው የሚሉ ሰዎች አሉ። ምን እንደሚላቸው ምን ይሄ እኮ የእንትኑ ነገር ነው። ይሄ ጨው አይደል ቀምሼ አለካውም አይነት ነገር አለ አይደል? ብልህ እኔ ለዚህ ነው ለዛ ነው ብል ምንም አይደለም። በኋላ በምናደርገው ነገር የሚታይ ነገር ነው። እዛ እስከምንደርስ ድረስ አይ ቲንክ መለኪያው መሆን ያለበት ትግሉ ለምንድን ነው? ምን አይነት ስርዓት ለማምጣት ነው? ያን ስርዓት ለማምጣት በሚሄዱበት መንገድ ምን እያደረጉ ነው? ድርጅታቸው ውስጥ እንደዛ አይነት ስርዓት የሚመስል ነገር ለመፍጠር እየሞከሩ ነው ወይ ምናምን የሚሉትን ነገሮች እያየህ እንትን ካላልክ በቀር ምን 10 ጊዜ ለስልጣን አይደለም ብል ምንም ለስልጣን ነው ብሎ ለወሰነ ሰው እሱ እንትን የሚለው ነገር አለ። ማስረጃም ብትል ካለቀ በኋላ ነው ማስረጃው የሚመጣው እንጂ አሁን አይደለም። ስለዚህ ምንም ማስረጃ አቅርቤ ልከራከር የምችለው ነገር አይደለም። ግን ቅድም ያልኩ እሱን ነው። ይሄ ቅድም አንተ ያነሳው እንዲህ አይነት የፖለቲካ ትግል ውስጥ ስትገባ አንተ ለምን እንደገባህ አንተ ታውቃለህ። አንተ ምን ሞቲቬት እንደሚያደርግህ ታውቀዋለህ። እና ከራስህ ጋር ነው። ለኔ የሰው ልጅ ትልቁ ጠላቱ ራስህ ነው ብለው እኔ የማረገው ነገር ህሊናዬን እንትን የሚያደርግ ከሆነ እኔ የማረገው ነገር በስልጣን መሆኑን እያወቅኩ እንደዚህ ያጭበረበርኩ መሄድ ከሆነ መጣላው ከራሴ ጋር እኔ የማረገውን እስካወቅኩ ድረስ ለምን እንደሆነ እኔ እስካወቅኩ ድረስ እኔን በፍጹም የማያውቁኝ ሰዎች ወይም በጣም በሩቅ የሚያውቁኝ ሰዎች ወይም ውስጤ ምን እንደሚያስብ የማያውቁኝ ሰዎች እኔ ከምናገረው ውጪ የራሳቸው
ትርጉም ሰጥተው ቢናገሩ ይሄ ዝም ብለህ ከማለፍ በቀር ምንም የምታደርገው ነገር የለም። መጨረሻ ላይ ይሄ ነገር ቢሳካልንና ሲሳካልን የሚፈጠረው ስርዓት ምንድነው? ያ እንዲሳካ በሂደት እንዲያንን ስርዓት ለመፍጠር የምናደርገው ነገር ምንድነው የሚለው ነው። አይ ቲንክ ሰዎች እንዲያዩት ይሻላል። ግን በፊት እንትን ያደርግ ነበር ነካቸው ነበር። አሁን ግን ምንም እንደሆነ የሚነሳውም ከሆነ ቦታ ነው እኮ ታውቀ ነው እንጂ ሌላ እንደው ቀደም ሲልም ያው በእስር ቤትም የተወሰነ 2 ዓመትም ቢሆን አብረን ነበር በቅርበት ከማየት አኳያ። አሁንም ባለፈው ጊዜ አንድ ቃል እንደስናደርግ እንደዚህ እንደነገረኝ እንግዲህ ቅድም ቤተሰቦቿ በኢትዮጵያ ደረጃ ባለጸጋ ይባሉ ናቸው። አባቶ መቶ ነገር ግን ያው አባቶ ተናግረዋል በአንድ ወቅት ብርሃኑ የኔ ሳይሆን የኢትዮጵያ ሕዝብ ልጅ ነው ብለዋል ተናግረዋል። ያው አቋሙን በማከር ማለት ነው። እንጀራ ሁሉ ይጋግራሉ እርሶ ስመለከት ዝም ብዬ በእኛ ሀገር ከእንደዚህ አይነት ቤተሰብ አንድ የወጣ 2 የተሟላ ኑሮ የሚኖር ሰው ጥሩ ደሞዝ የሚያገኝ ሰው ምን ያህል ሰው ምን አይነት ባህሪ ያለው የሚለውና እርሶ ደግሞ የማይቦት ዲሲፕሊን እንደዚህ አይነት ነገሮች አሁን ዶክተር ብርሃኑ እንጀራ ይጋግራሉ ሲባል በእኛ ሀገር እንትን ማንም እንትን አይልምና ይሄ እንደዚህ አይነት ዲሲፕሊኖችን ይታይቦታል በህይወቱ በኑሮ ዛም እስር ቤት ውስጥ ስፖርት የመስራት ምን የማድረግ ይሄ ራስን እንደዚህ አይነት ነገር አለና ይሄ ውጭ ከመኖሩ ነው ወይስ ካስተዳደጉ ነው እንዴት ነው? በዚህ ደው ተያይዞ እስኪ እንደው እንጀራ በሁለት ይጋግራሉ የሚለው ደግሞ እስኪ ስቴፑን ይነግሩኛል። ውጭ ሀገር መኖር በጣም ስለ ህይወት ስለ ራስን ማንነት ስለምን ያለውን ነገር በተወሰነ ደረጃ ይቀይራል። ታያለህ ያንተ በጤ ሰዎች ፈረንጆቹ የሚያደርጉትን ነገር ታያለህ። ሶ እኔ ከማን በልጬ ነው ምን ከዚህ በፊት የነበርኩት ነገር የምዞረው ትላለህ። ግን እኔ ግን አሁን ወደ ኋላ ተመልሰህ ነው የምታየው አንዳንድ ነገርና በረሃውንን በተራ ቂጣ እንጋግር ነበርና የዱቄት ችግር ስለነበረ በጣም በቁጠባ ነው መጋገር ያለብን። ትዝ ይለኛል በተለይ እስር ቤት ታስረን ያ ፓስፖርት ነበር እስር ቤትና የሚሰጠን የበቆሎ ዱቄት በጣም አንሳ ነበርና ማባከን አንችልም። ሶ ትዝ ይለኛል አንድ ሚኒሊክ ዱቄት ሙሉ ቀን ለ2 ሰው ሂሳብ ነው የሚሰጠን ነበርና ሪል ረሃብ ነበር፣ ሪል ችግር ነበርና እንዳይባክን ጥሩ ቂጣ ጋጋሪ ተብዬ ነው ነበርኩ። ከእስረኞች ወተን እንትን ውስጥ መጋገር ይሄ ምግብ ከመስራት ጋር ጸብ ኖሮኝ አያውቅም፣ ወይም እንደመጥፎ አይቼው አላውቅም። እና ከዛ ተሰደድን፣ ሱዳን ገባን። ሱዳንም በተወሰነ ደረጃ ነው እንደ ምንም እንትን እያደረግን እየሰራን ራሳችን ያበላን ነው የኖር ነውና ከዛ አሜሪካን ሀገር ስመጣና አሜሪካን ሀገር ደግሞ አንዱ ጥሩ ነገር ይሄ ኩቺናው ምናምን ይመቻል ለመስራት ከፈለክ በቃ ሁሉ ነገር አጠገብ ነው። እንደኛ ሀገር ቅመሙ ሁሉ ተደብቆ ነው ወደ ስራ ብትል እኔ አሁን ከአሜሪካ ከተመለስኩ በኋላ ኢትዮጵያ ኩክ ለማድረግ በጣም አስቸግሮኝ ነበር። ምክንያቱም ወይ በርበሬው አንዱ ጋር ተደብቋል ወይ ተቆልፎበታል ወይ እና አይመችም። አሜሪካ ሀገር ኩቺናው እንትን ስላለ በጣም ይመቻል። በቃ ተማሪ ሆኜ ሁሉ ጊዜ ራሴ እየሰራው ነበር የምበላውና ከባለቤቴ ጋር ስንጋባ እኔ ዲዘርቴሽንን እየጻፍኩ ነበርና እንትን ነበርኝ ስኮላርሺፕ ነበርኝ ዲዘርቴሽን እንደመጻፊያና ልክ እንደተጋባን ወደ ፊላዴልፊያ ከኒውዮርክ ወደ ፊላዴልፊያ መጣሁ። እሷ ግራጁዌት ስኩል ትጀምር ነበር የዓይን ሐኪም ለመሆን ትምህርት ልክ መጀመሯ ነበርና እቤት ነበር ነው ሙሉ ሪሰርች ስለሆነ የምሰራው ከቤት ሆኜ ነው የምሰራው። ትምህርት ቤት ደክማ ነበር የምትመጣውና በቃ እዛ እኔ መስራት ጀመርኩ። ቤት ውስጥ ምግብ እየሰራው ማበላው እኔ ነበርኩ ቤት ውስጥና በቃ የቤቱ ምግብ ሰሪው ሞሮሌስ ከሞላ ጎደል በቃ በዛው ሄደ።
ባለቤትም ጎበዝ ምግብ ሰሪ ነች። ግን እንደኔ እኔ በቃ ልክ በ11 ሰዓት በፈረንጅ 5 PM ላይ ናሽናል ፐብሊክ ሬዲዮ የሚባል ፕሮግራም አለ አሜሪካ ነገር በቃ የታወቀው የዜና ፕሮግራም እና በቃ ልክ እንደ ቴራፒ ነበር። ልክ 11 ሰዓት ሲሆን አቆማለሁ ስራዬን ኮምፒውተሮችን እና አጥፍቼ መስራው ያኔ ልክ ኮምፒውተር መጥቶ ለሱ ነበር ትምጽፈው በቃ ኩችና ነው ሬዲዮን ከፍታለሁ ዜና እየሰማሁ የዕለቱን ጥራትም ሰራው ነበርኩና ከዛ ኤክስፐሪመንት ማድረግ መውደድ ጀመርኩ። የተለያየ አይነት ምግብ መስራት ሬሲፒ እንትን እያደረግክ እና እንደ ሆቢም ሆነ እንደ ቴራፒም በቃ የሚያዝናናኝ ስጽፍ ሳስብ ዲዘርቴሽን እንትን ለማድረግ በመሰራበት ጊዜ ብዙ ያስጨንቁ እንትኖች ነበሩ። እነሱ እንትን ሳረግ ቆይና ልክ 11 ሰዓት ሲሆን በቃ መላቀቅበት ነው። ልክ እንደ ቴራፒ ነው። በቃ ሄጄ እንትን እየሰማሁ ሬዲዮ እየሰማሁ ምን ያልኩ ኩክ ማድረግ ጀመርኩ። ምግብ መስራት እንትን ነበር። እንጀራ መጋገር የጀመርኩት በቅርብ ነው ወደ 2 ዓመት እና በጣም ኮሚክ ታሪክ አለው ራሱ። ልክ በክኔል ከኢትዮጵያ ተመልሼ በክኔል ስራ እንደጀመርኩ አንድ ኢስት ኤዥያን ስተዲስ ውስጥ የምታስተምር ፈረንጅ አንድ ቀን ቢሮ ያንኳኩታ መጣ። ተጠቀለለ በላስቲክ እንሰጠኛለች እንጀራ ምንድነው እላለሁ። እኔ የጋገርኩት እንጀራ ነው የጤፍ እንጀራ ነው ትለኛለች። አንቺ የጋገርሽው? እንዴት አድርገሽ ጋገርሽ? አይ ሬሲፒ ኦንላይን ላይ አይቼ ከዛ ላይ ነው ግን አይ is not coming ትለኛለች። አይኑ አልወጣልኝ አንተኛ ከዛው ቴንክ ዩ ብዬ እጄ ማታ ለሚስቴ አረናት በተዋረድ እኮ ፈረንጅ እንጀራ ጋግራል እኛ እንጀራ ዝም ብሎ ይሄ በስንዴ ምናምን ማለትም ተጋግር ነበር። ግን ይሄን የጤፍ ነገር ማን ነገር ማድረግ አለብን ብለን ደግሞ ከዛ ጤፍ ደግሞ አሜሪካ ነገር በደንብ አይዳው ማምረት ጀምሮ አገለግል ነበርና ጤፍ ደግሞ ጥሩ ነው ሲሪየል ጥሩ ነው የሚባል ነገር ስለነበር አይ ይሄን ነገር መልመድ አለብን መስራት አለብን። ቢኮዝ በምን ምክንያት እንደሆነ አላውቅም አበሾች በሙሉ ሞክረውት አይወጣም ጤፉ እንደሆነ በኋላ እንግዲህ ተማርኩ ሲሄድ አወቅኩት ለምን እንደሆነ። ጤፍ በጣም አስቸጋሪ ሲሪየል ነው። ቢኮዝ ቴምፕሬቸሩ የቤቱ ቴምፕሬቸር የውሃው ቴምፕሬቸር ሁሉ ዲተርሚን ያደርገዋል እና ሚስቴሪሽ መጀመሪያ አይ ይሄንን እንደው በለኛ ሚስቴኛ ነገር አወጣለሁ አለች። 1-2 ሳምንት ሞክረው እንትን ሲል ሲወጣ ቢሲል 2 ሳምንት በቃ ቴስት እየተደረገ በዚህ ሞከራል ተምሲል በዚህ ያረገ በሁለተኛው አይኑ ጋር መጀመሪያ አይኑ እንትን ማስነሻው ምናምኑ ሁለተኛው ሳምንት 2 ሳምንት ሙከራዎች በኋላ መውጣት ጀመረ። ሶስቱን ለተ ያሻሻለች በቃ እሷ እንትን አደረገች። ከዛ በእኔን አስተምሪኛል በቃ እሷ ያሳየችኝ ስቴፑን እንዴት እንደሚሆን በምን ጊዜ እንትን እንደሚል ምን ጊዜ ነው አብሲቱን መቼ ነው የምትለው አብሲቱን ስንት ጊዜ ስንት ደቂቃ ወይም ሰዓት ተዋለህ የሚለው እነኚህ ዝርዝሮች አሉ። ያኔ 3 ቀን ስራ ነው መጀመሪያ የማውቃቱ ስራ። አንድ ሴትዮ ሬስቶራንት ከፍተው እንዲያላቸው አይን ጥረት አላደረጉም እንደናንተና አረማማ እንጀራው አይን የለውም ኤዲያ ትበላ እንደው ብላ ምራኛል አለ ብላኛል እኮ ዝም ብሎ አለ። እስኪ ስቴፑ ንገረን እስኪ እንዴት ነው የምታደርገው? እስኪ በዚህ አጋጣሚ ለእንጀራ የማይጋግሩ እህቶቻችንም ካሉ ይማራሉ። እሱን እሺ በጤፍ ሞክረው ቢያላቸው ካሉ እሱ እኮ ብዙ ሰው ለነገሩ አስቸጋሪ ነው። ጤፍ እንጀራ እንትን አይደለም አንዳንዴ ቢኮዝ ለአየር ጸባይ ከአየር ጸባይ ጋር የተያያዘ እንትንም ስላለው አንዳንዴ ጥሩ ይወጣል፣ አንዴ በጣም ጎዞረን አንዳንዴ ላይ ወጣል ይችላል እንደ ሁኔታው ነው። ግን አንዴ በደም ካወቀው በኋላ ገና ስታየውም ዝም ብለህ በማየትም ታውቀዋለህ። ኦኬ
ይወጣል ያጣ ኤኒዌይ የመጀመሪያው ቀን እንትን ካደረኩ በኋላ ተዋለሁ 2 ቀን አገድ ቅድም እንዳልኩ እንደ ወይዘሩ እንዳየሩ ጸባይ እንትን በጣም ቀዝቃዛ በሆነ ወይዘር ከሁለት ቀን በላይ ሊወስድ ይችላል በጣም በሚሞቅ ጊዜ በአንድ ቀን ተኩል እንትን ሊል ይችላል ብቻ ሶ አንድ 2 ቀን በኋላ ውሃውን ተቀይሯል የበፊቱን ውሃ ሶ ኢሴንሻሊ ምንድነው የሚሆነው ወደ እንትን ያደረገው ታች ይቀርና ከላይ ውሃው ይጣላል ሶ እሱን አፍሰህ እንደገና ንጹህ አድርገህ ተቀላቅለዋል ዘን አንድ ቀን ተጨማሪ አንድ ቀን ትንታረግለታል ከዛ በኋላ በሶስተኛው ቀን በዛው ውሃ ከንቱም አውጥተህ አብሲት ትሰራለህ ኢሴንሻሊ እንደ ሙቅ ትሰራለህ ማለት ነው በዛው ዋና ሌላ ማለት ነው ዘን ያንን እንትን ካደረግከው በኋላ በጣም ሙቅ ሳይሆን ለብ እንዳለ እንዲቀዘቅዝ ትንሽ ካረከው በኋላ ለብ እንዳለ ዘን ቡኮ ላይ ተቀላቅለዋልና በደንብ ታሸዋለህ በቃ ከዛ ከብነህ ትተዋለህ ከዛ በኋላ ማታረገው በፍጹም ውሃ መጨመር አትችልም ተጨማሪ ውሃ ከጨመር ከዛ በኋላ ይበላሽ ሶ ሬዲ ስትሆን በነጋታው እንትን ልታረግ ከላይ የሚጠለው ውሃ አይደለም በሱ ነው በቃ የምትጠቀመው እሱን ለማቅጠኛም ለምን የምትጠቀመው እሱን ነው እንጂ ሌላ አዲስ ውሃ ሶ ከዛ የቅጥነቱንና የእንትኑን ተንደክተህ ከዛ መጋገር ነው ምንም ችግር የለም እንግዲህ ጥሩ ልምድ እንደሚሆንላችሁ ጋግራችሁ የማታቆይ ምን ቢያላችሁ ተስፋ እናደርጋለን ባልትናውን በእጃችን ነው ማለት ነው እሺ እንግዲህ ደስ የሚለው እንግዲህ ወደ ሌላ ነገር ልገባ ነበር ያው በርግጥ አሁን እንኳን አትመለከትም ያዋቃለሁ በኳስ ያርሰናል ደጋፊ እንደነበርክ እንደሆንክም እንደው እስኪ ወደ ይሄድን እንዳል አሁን አንዳንድ መልክቶች እንመለከታለን ለምሳሌ አንድ ሴትዮ ሰሞኑን ምን አሉ በቴሌቪዥን ብቅ ብሎ አይተው በቃ ይወረኛል መጣንዴ ምናምን ብለው ተናገሩ ብዙ ሰዎች በአገር ቤት የተለየ አመለካከት አላቸው ይጠብቃሉ ተስፋ አድርገው ድርጅታቸውን ይጠብቃሉ ተስፋ አድርገው አሁን ደግሞ በውጭው ዓለም በአንዳንድ ቦታዎች ስትንቀሳቀስ የሰው ስሜት ትመለከታለህ ያላቸውና ምን ይሰማሃል ያስተያየ የህዝቡ ሁኔታ ሁለት አይነት ስሜት ነው የሚሰማ የመጀመሪያው ደስ ይላል ለካ ምን ሰራው ስራ ለማህበረሰቡ ዘንድ እንትን ያደረገ ነው ሰው እየተረዳን ነው ያወቀ ነው እንደምናረግ ይሄን እናረግና አስበውን ነገር እየደገፈ ነው እና ይሄ በጣም ጥሩ ነው በጣም የሚያበረታታ ነው ምናምን ትላለ ከዛ ሰማና እንትኑ ደግሞ ያስደነግጣል ያው ኃላፊነት እኛ ላይ ተጭኖ ሰው በቃ እንትኑን ወደፊት ይወጡን ያገሪቱን ሁኔታው ዝም ብሎ እነሱን ነገር ያደርጋሉ ብሎ እዚህ መቀመጡ እንትን ያደርጋል ትንሽ ኃላፊነቱ ትንሽ የሚከብድ ነገር አለው እኔ ነገር በሆነ ሳሳቱ ምን ብል የአንድ ሀገር ታሪክን ጊዜ እንትን ያስጨንቀኝ እንደ ድርጅትም እንደ በቶሎ ብለን ሰፋ ያለ ያመራር ችሎታ ያለበት ብዙ ወጣቶችን በደንብ ለምንድን ነው የምታክሉ ምንድን ነው የምናደርገው የሚለውና በራንትን ማሰልጥነን እንደው አንዳችንም አንድ ነገር ብንሆን ምንም የሚቆም ነገር እንዳልሆነ ይሄ ሁሉም ሰው ተሳትፎ የሚያደርገው ነገር ነው እንጂ በጥቂት ግለሰቦች ላይ አንዳርጋቸው የተያዘ ጊዜ ሰው የሆነውን አይቻለሁ ሪሊ የነበረውን መደናገጥ እኔ ራሴ አስደንግጦኛል ልክ በቃ ጨለማ የተደፋባቸው ነው ብዙ ሰዎች መስላችሁ አዎ እንደውም ለምንድነው አሁን ወደ በራይ መውረድ ውሳኔን ተከትሎ ሄደው እንትኑ ያኔ ምንድነው ሰው እንደተባለው በእኛ ሀገር የፖለቲካ ሂደት የሚወጡ አሉ ጎልተው የሚወጡ ሰዎች አሉ እና አንዳርጋቸው በዚህ በትጥቅ ትግሉ እንቅስቃሴ ግንቦት ሰባት ባገኘው በጣም እንትን ያረክ ስለነበረ እንቅስቃሴ ያረክ ስለነበረ ገብቶ ነበረ ልክ እንደተባለው ቅድም እርሶ እንዳሉት ብዙዎችን አስደንግጧልና አሁን ወደዛ ሲሄዱ ሳቸውስ ቢያዙ ዶክተር ብርሃኑ ቢያዝ በቃ ይሞታል
እስከማለት የደረሱ ሰዎች ከተቃወሙት ማለት ነው። አንተ ወደ ብርሃን ቤት ከተቃወሙት ውስጥ ቢያንስ በአንዳርጋቸው ያ ከደረሰ ሁለተኛ ከተደገመ አስተባባይ ካልሆነ ጉዞ አንድ ነገር ቢሆን የሱም ብቻ ሳይሆን የትግሉንም ጭምር ነው ይዞት የሚሞቱ የሚል ነገር ይሄ ለምንድነው የተፈጠረው? ቅድም ተባለው አሁን የማደራጀት መስፋት እንትን የማድረግ እንደ ተቋም እንትን የማድረጉ ነገር አስፈላጊ ነው ለማለት ፈልጌ ነውና ይሄም ማስተያየት ይሰማል። ልክ ነው። ምንህ እንግዲህ እኛ ግንቦት ሰባትን ስንጀምር እዚህ ቀደም ብለንም እዚህ ትግል ውስጥ ረጅም ጊዜ ስለነበር ብዙ ሰው ያውቀናል። በምርጫ 97 ጊዜ አንዳርጋቸው ከዛ ፊት ያደረጋቸው የነበራቸው እንቅስቃሴዎች አውቆ ሰው በተወሰነ ደረጃ የማመን የምናምን ነገር ይኖራል። ግን ድርጅት በደንብ ከሰራ ድርጅት እንደ ተቋም አስቀምጥከው በአንድ ሰው በሁለት ሰው በሶስት ሰው ዲፔንድ የሚያደርግ ከሆነ ያ ድርጅት ችግር ያለው ድርጅት ነው። ስራችንን በደንብ አልሰራንም ማለት ነው። ለኔ የትግል ጓዶቼ አብሮኝ የሚታገሉ ልጆች እኔ ያን ነገር ቢሆን የኔን ቦታ ተክተው ያለምንም ችግር ይሄን ትግል ወደፊት ይወስዱታል ብዬ ማመን አለብኝ። በእውነት አምናለሁ። ይሄን በአንዳርጋቸው መያዝ ሰው የነበረውን ድጋጤ የኛ ቦታው ላይ ገብተን መስራት በተወሰነ ደረጃ ጭንቀቱን ያቀለለው እንደ ድርጅት እንደዛ ስለምናስብ ነው። እንደ ድርጅት ያን ስለምናደርግ ነው። እኔ ያን ነገር ቢሆን እንደምትለው እኮ መያዝ ብቻ እኮ አይደለም። እኔ እኮ ሰው ልጅ ነኝ። ከብረት አልተሰራሁም። አንድ ቀን አውሮፕላን ሲሄድ አውሮፕላኑ ወድቆ ልሞት እችላለሁ፣ ወይንም ልብ ድካም ሊሞት እችላለሁ። የአንድን ሀገር ፌት የአንድን ሀገር ህይወት ዝም ብሎ እንዲህ አይነት ግለሰቦች ላይ እንትን ማድረግ ጥሩ አይደለም እና እንደ ድርጅት እኛ የምንለውና እዛ ደረጃ ላይ አድርሰናል ብዬ የማስበው እኔ ነገር ሆን እኔን ተክተው በደንብ ይሄንን ነገር ከዳር ሊያደርሱ የሚችሉ ሰዎች አሉ ብዬ በሙሉ እምነት እንትን ስለምናገር ብዙ አይረብሸኝም። ድርጅታችንን በደንብ የማያውቁ ሰዎች ይረበሹ ይሆናል በዚህ እንደው ግን እኛ እንደ ድርጅት ይሄንን መስራት ግዴታ ኃላፊነታችን ነው ብለን ስለሆነ የገባንበት በእኛ ውስጥ ከሌለ ነገር ይሆናል ከሌለ የሚባል ነገር የለም። ሁላችንም አስፈላጊ በሆነ ጊዜ ሁላችንም ከፊት መጥተን መደረግ ያለበት ነገር ማድረግ እንደው የውስጥ ስምምነትና አንደርስታንዲንግ አለና ሪሊ ወገኖቻችንን እንብለው እንደዛ በአንድ ግለሰብ ላይ ተስፋ አታርጉ። እንደ ተቋም አስቡ፣ እንደ ድርጅት አስቡ። ወደ ቋንቋ እንደው ትግረኛ ቋንቋ ስትናገር ሰማ ነበረ። እንደው እስር ቤት ማለት ነው አንዳንዴ ትንሽ በደንብ ነው የምትችለው። እንደው መግባቢያውን ብቻ ነው። እንግዲህ እኔ ትግራይ ውስጥ 2 ዓመት ኖር ያለው ያኔ በረሃው ትግል ጊዜ ከዛ በኋላ በኤርትራ በኩል ስላለፈን ኤርትራ 6 ወር ቆይቼ ስለነበር መጠነኛ የሆነ ትግርኛ መስማት ያክል እና ትንሽ መናገር በቂ ሳይሆን ትንሽ መናገር ለፈተነ ትችል ነበር ያኔ። አሁን እንግዲህ ኤርትራ ከገባው በኋላ ሆን ብዬም ዝም ብዬ ከነሱም ጋር በትግርኛ ስለማወራ ትንሽ ካለፈው ይሻላለሁ ብዬ አስባለሁ። ለምሳሌ በቅርቡ ኢታማዦር ሹም ሳሞራ ትግራይ ሄደው ነበር። ህወሓት ማለት የትግራይ ህዝብ ነው፣ ህወሓት ከሌለ ህዝቡ የለም፣ ኢህአዴግ ማለት የኢትዮጵያ ህዝብ ነው የሚል ንግግር አድርገዋል። እስኪ እንደው ለመፈተን ያህል የኛ የምንታገለው ስልጣን ላይ ካለው ከህወሓት እንጂ ከብዙሃኑ የትግራይ ህዝብ ጋር አይደለም። አብዛኛው የትግራይ ህዝብ የጭቁኑ አብዛኛው ህዝብ የኛ ወገን ነው የሚለው ስለ ትግረኛ ያ ቃል ሲናትና ወያኔ በር ህዝብ ትግራይ ቆምን ህዝብ ትግራይ ከዋና ወያኔ ረገጽ ይዘሉ ማቅ ገብረው ይዘሉ። ስለዚህ ምሳና ኮይኑ ቃል ሲልና ያናስብ አባና ዘሎ ደቅ ትግራይ አንሳልና እንግዲህ ተጉሙን እነሱ ይፈዳሉ ይባላል። እሺ በጣም ጥሩ ነው። እንግዲህ ፕሮፌሰር ብርሃኑ ነጋ ቃለ ምልልሳችን ሰዓት መሄድ ነው እያጠቃለልን ሄዷልና በመጨረሻ ነው የሚሉት ነገር ካለ
ለህዝቡ በተለይ ይህ ፕሮግራም ለሚከታተሉ ለኢትዮጵያ ህዝቦች ሀገር ቤት ለሚከታተሉት? አይ ምንም ምለው ነገር የለም። እኔ የኢትዮጵያ ህዝብ አሁን ያለውን ትግል በእውነት ነው ለማጋነን ሳይሆን በታሪካችን እንዲህ አይነት ስርዓት የገጠመን አይመስለኝም። ከማንነታችን ጋር የተጣላ ስርዓት ነው ያለው። ማንነታችንን ኮምፕሊትሊ ረግጦ አዋርዶ ሰውነታችንን ከሰው በታች አድርጎ ሊገዛን የሚፈልግ ይሄን ሁሉ የሚያደርጉ ደግሞ ለጥቅም ለገንዘብ ለምናምን ብሎ የሚያደርጉ ሰዎች ናቸው ያሉትና ይሄን ስርዓት መታገል እኔ ዝም ብሎ ስርዓት መቀየር ሳይሆን ሪሊ ሰውነታችንን ማንነታችንን እንደ ሰው ክብራችንን የሰው ልጅነታችንን ለማስመለስና ይህች ሀገር ከገባችበት ሶማሌ ከሌለው ጣጣ ወያኔ በማሸነፍ መውጣት ሳይሆን ከዛም በኋላ ይህች ሀገር እንዴት ነው እንደ ህብረተሰብ እንደ ማህበረሰብ ነው ዓለም የሄደበትን ዓለም የደረሰበትን ስልጣኔ ስታይ ሰው ልጅ ያገኘውን ግኝት ስታይ እዚህ ጄኔቫ ላይ በቅርቡ ሄጄ ስናገር ልክ የገባው ቀን የስዊትዘርላንድ ህዝብ ማን ነው ዙሪክ ሄድኩ ጊዜ የስዊትዘርላንድ ህዝብ ህዝብ ውሳኔ ያደርግ ነበር። ሚኒመም ኢንካም የሚባል ያንዳንዱ የስዊስ ሰው ቢያንስ 2500 የስዊስ ፍራንክ ወደ ሊያገኝ ሰራም አልሰራም ሊያገኝ ይገባል። የሰው ልጅ በፍጹም በችግር መኖር የለበትም እና እኛ ደግሞ ገንዘብ ያለን ሰዎች እንደ ሰው ልጆች ሌሎች ዜጎቻችን በምንም አይነት ስለሰሩ ምናምን ስለሆነ በቃ የሰው ልጅ ስለሆኑ ያን የመንፈስ ልዕልና የሰው ልጅ የደረሰበት ነገር ይወድቋል። ግን ትልቁ ክርክር ሰዎች ያሰንፋል ሰው ስራ ይሰራ ምናምን ከሚል ነው። ግን ከጀርባው ያለውን የፍልስፍና እንትን ስታየው በቃ የሰው ልጅ ማለት ምን ማለት ነው? ምን ደረጃ ላይ ደርሷል? በመንፈስ ደረጃ እንትን ደረጃ በቃ እሱን በማስብበት ጊዜ ቁጭ የኛ ሀገር ሁኔታ ሳይው እኛ እንደምንቆጠር ሳይው ሂድኮ በምን ያህል ደረጃ ከሰው እንትን ዝቅ እንዳልን ነውና በቃ አንዱ ውስጥ የሚመጣው እንዴ ይሄ እኮ ትግል የዚህ ሰፊ የሰው ልጅ ስልጣኔ አካል የዚህ የሰው ልጅ በምድር ላይ በኖረበት ጊዜ ሃይማኖት አባቶች እንደሚሉት እግዚአብሔር በአምሳሉ ሲፈጥረን እንዲህ አይነት ልዕልና እንዲህ አይነት የመንፈስ ልዕልና እንዲኖረን አድርጎ ነው የፈጠረንና እንጂ እንደ ውሻ እንደ ከብት ዝም ብለን ለምግብና ለዕለት ተቀን ኑሮ የምንሯሯጥ እንትኖች መሆን የለብንምና በዚህ ደረጃ የሰው ልጅ ስልጣኔ በደረሰበት ጊዜ እኛ አሁንም በሁለት በሬ አሁንም ምግብ አተን የተራብን አሁንም በችግር ምክንያት እርስ በርሳችን የምንባላ አሁንም መሰረታዊ የምትብለው የሰው ልጅ መብት ለመናገር የማሰብ የፈለከውን የማምለክ መብት የሌለበት ጊዜ እኔ የት ነው ያለነው ነው እና ይሄ ትግል ለዚህ ነው ይሄ ትግል የስልጣኔ ትግል ነው። ይሄ ትግል እኔ ወያኔዎች ዝም ብሎ ጨቋኞች ወዳጆች ማለት ፍጹም ኋላ ቀሮች ናቸው። ከሰው ልጅ ስልጣኔ እንትን አንፃር ሳያቸው በፍጹም ኋላ ቀር የሆኑ የሰው ልጅ ስልጣኔ ያልገባቸው ሰዎች ናቸውና ይሄ ትግል ከወያኔም በኋላ እቺን ሀገር እንደው ኢትዮጵያውያን እዛ ስልጣኔ ደረጃ ላይ የማድረስ የረጅም ጊዜ ስራ ነው የሚጠይቀን። በመንፈሳችን መቀየር አለብን፣ በስራ ባህላችን መቀየር አለብን። በጣም ብዙ ስራ ነው የሚጠብቀንና ለሚታየኝ እሱ ሁሉ ስራ ነውና ይሄ ወያኔን ቶሎ ይሄንን በፍጹም ያልሰለጠነ ሪሊ ኋላ ቀር ስርዓት ቶሎ አስወግደን እንደው ወደ እውነተኛ ዘመናዊነት ወደ እውነተኛ ስልጣኔ ወደ እውነተኛ የሰው ልጅነት
የምንሄድበትን መንገድ መጀመር አለብን። ለዚህ ነው እኔ ትግሉ ትልቅ ነው ለኔ ትንሽ ዝም ብሎ ወያኔን የመጣል ትግል አይደለም። ሪሊ የሰው ልጅነት ትግል። ለዚህ ነው በጣም በስሜት እዚህ ውስጥ ያለሁት። ለዚህ ነው ለዛ ትግል ምንም ነገር ቢከፈል የሚቆጭ ነገር አይደለም ብዬ እንተምለው። ቆይታችንን የምናጠናቀቀው ፕሮፌሰር ብርሃኑ በተናገሩት ንግግር ነው። ለልጆቻችን መስጠት ካለብን ከሀገር በላይ የምንሰጠው ነገር የለም። አንድ አባት ለልጆቹ ስደትን አውርሶ ከመሞት በላይ ውርደት የለም። ለልጆቻችን ነፃ ሀገር ማውረስ ካለብን ጊዜው አሁን ነው። አመሰግናለሁ። ተመልካቾቻችን፣ አድማጮቻችን ከፕሮፌሰር ብርሃኑ ነጋ ጋር የነበረ ጭውውት ጨዋታ እስካሁን ነበር። ለሰጡን ቃለ ምልልስ በድጋሜ በእናንተ በአድማጮችና በተመልካቾች ስም አመሰግናለሁ። አመሰግናለሁ። ጤና ይስጥልኝ።